የወሎ ክልል ጉዳይ እስከ መጨረሻው የብቸኛና እንደው አማራጭ መፍትሄ ነው ብዬ አላስብም። ኦብቪየስሊ መሬት ላይ መሆን የነበረበት የአማራ ክልል ህዝቦች ክልል ነበር መሆን የነበረበት። ከክልል 3 በሆነ አጋጣሚ ሃይጃክ ሆኖ አማራ ክልል ስለሆነ ወሎይነት ውስጥ እስላምነት አለ። ፓራዶክስ ኦፍ አማራነት አምሃራነት። የአማራ ብሔርተኝነት ኮንፍሮንት እያደረገ ያለው ከትግራይና ከኦሮሞ ብሔርተኞች ጋር ነው። የሴንትራል ፖለቲክሱ የዲሞግራፊ ትንቅንቅ ከተጀመረ ተጎጂ የሚሆነው አሁንም ወሎዬ ነው። ኦሮሚያ ውስጥ የዲሞግራፊ ትንቅንቅ ከተጀመረ አሁንም ተጎጂ የሚሆነው ይሄ ወሎዬ ነው። ግራኝ አህመድ ከተነሳ እስላም ጠላት ሊሆን ነው። አማራ ክልል ውስጥ ሙስሊም ማጆሪቲ ያለው ወሎ ነው። ወይም ደግሞ የአማራ ክልል ሙስሊሞች በማጆሪቲው በጥላት ወይም የጥላት ተባባሪ ተብለው ሴኩሪታይዜሽን ውስጥ ሊገቡ ነው ማለት ነው። ፋኖ ብሔርተኛ ከሆነ ስለ ሃይማኖት ነባርና አዲስ ብሎ ካታጎራይዝ የማድረግ ማንዴቱም ስልጣኑም አልነበረም። እስልምና እንግዳ ሆኖ አይደለም የመጣው፣ ቤቱን ሊያድስ ነው የመጣው። እሺ ውለታ ለማስቆጠር ነጃሽን ከተቀበላችሁት በኋላ የነጃሽን መስለም ለምን መቀበል አልፈለጋችሁም ስትይ ደግሞ የመጀመሪያው ኢትዮጵያ ውስጥ ሙስሊም ንጉስ ነበረ ልትይ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ባወጣችው አንድ ፓምፕሌት ነጃሽ የሚባል ንጉስ የለም ብላ ነው ወጣችው። ነጃሺ ኦርቶዶክስ ነበሩ ነው ጥያቄ። ለመስለም መጀመሪያ ኦርቶዶክስ ነበር ወይም ክርስቲያን ነበር አይደል መሆን ያለበት? እሱን ኩዌሽን እናደርግ። ሁለተኛ ነጃሺ ስደተኞችን ነው የተቀበለው ወይስ ልኡካን ነው የተቀበለው? ሌላ ጥያቄ። ሶስተኛ የነጃሽና የነብዩ ግንኙነት የመዲና ፕላን ቢ ነበር ወይስ ዝም ብሎ ተራ ስደት ነበር? ይሄ ላይ ምርምር ይፈልጋል። መጽሐፍ በዲፕ በሆነ መልኩ ይሄን ያጠናል። ወሎ ክልል እውነቱን ለመናገር ይህን ሀሳብ በጣም ወደፊት ከገፉትና ካራመዱት ወደፊት አስተዋውቅ ሰዎች መካከል አንዱ ነኝ። ከመጀመሪያዎቹም ሰዎች መካከል ግን በምን መልኩ ነበር የምታስበው ወይም በምን መልኩ ነው የምታስበው ካላችሁኝ የወሎ ክልል ጉዳይ እስከ መጨረሻው የብቸኛና እንደው አማራጭ መፍትሄ ነው ብዬ አላስብም። ምክንያቱም የኤሊት ዲስከሽን ሪሰርቾች ይፈልጋል። እንደው ዝም ብሎ ሲኮረፍ ሊሆን ይችላል ክልል እንሆን የሚለው አዋጭነቱ ግን ሶሻል ሚዲያ ላይ ተጀምሮ የሚያልቅ ነው አይደለም። በተጨባጭ የወሎ ክልልነት ጉዳይ ያዋጣል አያዋጣም፣ ጥቅሙና ጉዳቱ፣ አስቻይ ሁኔታዎቹ፣ ተግዳሮቶቹ እነዚህ በደንብ መጠናት አለባቸው። የራሴ ጥናቶች አሉ። ስለዚህ የወሎ ክልልነትን ጉዳይ ትውልድ ይፈተዋል ነው የምለው እኔ ሁሌ። ምክንያቱም በስሜታዊነት ወይም በግብታዊነት ምን ወስነው ውሳኔ ስላልሆነ ክልል መሆን ተቆርጦ መውጣት ብቻውን መፍትሄ ሊሆን ስለማይችል ሪሰርች ይፈልጋል፣ ጥናት ይፈልጋል፣ ስክነት ይፈልጋል። ስለዚህ የወሎ ክልል ጉዳይ አንዳንዴ እንደ ፕላን ቢ እንደ ፕላን ኤ አነሳውና ተጨማሪ ፍላጎቶች ይኖሩኛል። ምንድነው የአማራ ክልል የኢኮኖሚና የፖለቲካ ዳርቻ የሚባል ቀጠና ውስጥ አንዱ ወሎ ነው። ይሄን እንድናይ ማድረግ አይቻልም። ወሎ ሁለት ቀለሞች ስላሉት በአማራ ቅድም ባልኩ የአማራ ክልል ህዝቦች ሳይሆን የአማራ ክልል ስለሆነ ክልሉ ኦብቪየስሊ መሬት ላይ መሆን የነበረበት የአማራ ክልል ህዝቦች ክልል ነበር መሆን የነበረበት። የሆነው ግን የአማራ ክልል ስለሆነ ከክልል 3 በሆነ አጋጣሚ ሃይጃክ ሆኖ አማራ ክልል ስለሆነ ወሎዮችን ወይም ደግሞ ወሎዬነትን ማርጂናላይዝ የሚያደርግ ቀጠና ሆኗል። በሁለት መልኩ በሁለት ፍሌቨሮች። የመጀመሪያው ወሎዬነት ውስጥ እስላምነት አለ። ፓራዶክስ ኦፍ አምሃራነት ሂስቶሪካሊ ማለት ነው። ሁለተኛው ወሎ ውስጥ የኦሮሞ ታሪክ አለ። ኦሮሞ በታሪኩ ከገዳ ሲስተም ወደ ገቨርናንስ ሲስተም ትራንስፎርም ያደረገው በወሎ በኩል ነው። ቢግ ሂስትሪ ባይዘወኝ በደንብ ስላልወጣ ነው። ስለዚህ እነዚህ ሁለት ፍሌቨሮች ለአማራ ቴሲስ ፓራዶክሶች ናቸው። ስለዚህ ሁልጊዜም ቢሆን ዌልካም የሚባል ቀጠና አይደለም፣ ማርጂናላይዝ የሆነው ቀጠና ነው። ይሄ የስቴት ካልቸር እና የስቴት ስነ ልቦና የአማራ ክልል ስቴት ስነ ልቦና ወሎዮችን በተለያየ መልኩ ማኒፌስት እየሆነ በድሏቸዋል።
እውነቱን ለመናገር በጣም ሁሌ የሚያመኝ ነገር ምንድነው የወሎ ጥያቄ የአማራ ክልል ህዝቦች ጥያቄ እንጂ የተለየ ጥያቄ አይደለም የሚል የአማራ ኤሊቶች ጨካኝ ትንተና ያናድረኛል። ምክንያቱም ወሎ ውስጥ ያለው ጉዳት የአማራ ክልል ህዝቦች ጉዳት ሲደመር ቅድም ባልኩሽ ሁለት ፍሌቨሮች ምክንያት የሚመጣ ጉዳት ነው። በዚህ ምክንያት እንደው ትንሹን አንዱ ማሳያ የሚሆነው ወሎ ወዛደር አቅራቢ መሆኑ ነው። በየትኛውም የሀገሪቱ ክፍል ሰሊጥ ልትይው ይችላለሽ፣ ሁመራ፣ አፋር ልትይው ይችላለሽ፣ ጥጥና ጫው፣ ከፋ ልትይው ይችላለሽ፣ ቡና፣ ጋምቤላ ልትይው ትችላለሽ። የትኛውም ቀጠና ላይ ወዛደር የሚያቀርበው ወሎ ነው። ሌላው ቀርቶ ሸዋ መጥቶ እህል የሚያጭደው ወሎ ነው። ስለዚህ የክልሉም ከክልሉም ውጭ ላለ የሀገሪቱ ክፍል ወዛደር የሚያቀርበው ወሎ ነው። ይሄ ብቻ አይደለም። ከሀገር ውጭ በህገ ወጥ ስደትም በህጋዊ ስደትም በህገ ወጥ ስደት የበረሃ አሳይ የሆነ የባህር አሳይ የሆነ ህገ ወጥ በሆነ መንገድ በጣም በሰፊው የሚፈልሰው እና ለአረብ ሀገራት ወዛደር ሆኖ የሚያገለግለው ወሎ ነው። በተለየ መልኩ ሌላው አደርግም እያልኩ አይደለም። ከአማራ ክልል ነው እያነጻጸርኩ ያለሁት። በህጋዊ መንገድም የሚፈልሰው ወሎ ነው። ይህ መሰደድና ይህ ፍልሰት መሰረታዊ ኮዙ የአማራ ልሂቃን በጥላቻና በስንፍና እንደሚተለትሉት የሃይማኖትና የባህል የመሰደድ ወዛደር የመሆን ባህል ሆኖ ኖር አይደለም። ኮዞች ያሉት ሩት ኮዞች ያሉት የመጀመሪያው ሂስቶሪካል ኮዝ ነው። የወሎ የመሬት ስሪት በጣም አደገኛ ስለነበረ ነው። ከዛ ባሻገር ደንስሊ ፖፑሌትድ ማህበረሰብ ነው። ጥቅጥቅ ያለ ማህበረሰብ ነው። ሙስሊም ነው። ካልቸሩ ብዙ ይዋለዳል። የሆነች መሬት አለች። አባት 10 ሲወልድ ለ10 ልጅ ትከፈላለች። አንዱ ልጅ 10 ሲወልድ ለ10 እንዲያሽ መጣች ስለሆነች ከፍተኛ የመሬት እጥረት አለ። ከዚህ ባሻገር ይህንን ችግር ያገናዘበ የሩራል ወይም ደግሞ የገጠር ወጣቶችን ስራ መፍጠር የሚያስችል ፕሮጀክት ለመፍጠር ፈቃደኛ ስላልነበረ ክልሉ የወሎ የገጠር ወጣቶች ከእርሻና ከትምህርት ውጭ ሌላ አማራጭ አልነበራቸው። እርሻ እንዳያርሱ መሬት የለም። ትምህርት እንዳይማሩ ማርጂናላይዝ ስለተደረገ በቂ የትምህርት አቅርቦት አልነበረም። ጥራቱን የጠበቀ የትምህርት አቅርቦትም አልነበረም። እነሱ መማር ሲጀምሩም ደግሞ ትምህርትም ሪዋርድ የሚያደርጋል አልሆነም። ሌት አድርገዋል ለትምህርት። በኋላ መሰረተ ልማቱ ገብቶ እድሉን ለማግኘት እድል አግኝተዋል። ግን መማር ሲጀምሩና ውጤቱ ደግሞ የትምህርት በእኛ አጋጣሚ በእኛ ትውልድ ትምህርት ሪዋርዱ ድካማ ሆነ ማለት ነው። ስለዚህ ብዙ ኮዞች አሉት። ስለዚህ ምን ሆነ? መሰደድ፣ ወዛደር አቅራቢ መሆን የወሎ ጣፋንታ ሆነ ማለት ነው። መሰደድም ባህል ሆነ። ገፊ ምክንያቶች ነበሩት። ግን ዛሬ ወሎ ውስጥ ሴት ልጅ ስትወለድ ሴት ነው ወንድ ነው ወለድኩ አይደለም የሚባለው። ሴት ነው ወንድ ወለድክ ሲባል የዱባይ ወለድኩ ይልሻል። ሴት ወለድኩ ማለት ነው። ለትዳር የምትፈለግ ወይም ለትዳር የምትገባ ሴት ማግኘት በጣም አዳጋች ነው ወሎ ውስጥ። ምክንያቱም ፑበሪቲ ወይም ደግሞ ለአቅመ አዳም ገና ከመድረሳቸው ወደ አረብ ሀገር ስለሚሄዱ አንዳንዴ ቀባሪ ይጠፋል። ወጣት ቀብር የሚቆፍር ክብደቱን የአማራ ፖለቲከኞችና የአማራ ልሂቃኖች መረዳት አይችሉም፣ አይፈልጉም። ይሄ ስደት ኦቨርኦል ማለት አይደለም። ወሎ ማርጂናላይዝ ከተደረገበት ማኒፌስት ከሚደረግበት አንዷ ፋክተር ነው፣ አንዷ መታያ ናት። ስለዚህ ይሄ ቀጠና ሁለት አማራጭ ነው ያለው።
ወይ ክልሉ ጋር የሚደራደርበትን አቅም መገንባት አለበት ወይም ደግሞ ራሱን የቻለ ስቴት መሆን አለበት። ስለዚህ ክልል እንሆናለንም የድርድር አንዱ ቁልፉ ፋክተር ይሆናል ማለት ነው። ችግሮች አሉ። ችግሮቹ የሚፈቱበትን መንገድ ለመፍታት ቁርጠኛ የሆነ የክልሉ ኢሊትና ኃይል ወይም አመራር መፈጠር ካልቻለ ክልል መሆን ነውር አይደለም። ኢትስ አባውት ኮንትራክት። ለወሎ ህዝቦች ጠቃሚ ሆኖ ከተገኘ ብቻ ነው አማራ ክልል ውስጥ መሆን የሚቻለው። አማራ ክልል ውስጥ መሆን ለወሎ ክልል ህዝቦች የማይጠቅም ከሆነና በእነሱ ኤክስፔንስ ሌላው የሚለማ ከሆነ ወይም እነሱ የተረሱ የሚለማ ከሆነ በርካታ ፕሮጀክቶች እነሱን የረሱ ከሆኑ አማራ ክልል መሆን ብቻውን ዊዝደምም ብልጽግናም አይደለም። ስለዚህ አዋጭ የሆኑባቸውን ሌሎች ፕሮጀክቶች ያማትራሉ ማለት ነው። አፋር ጋር የሚያዋጣ ከሆነ አፋር ጋር ይሆናል። ኦሮሚያ ጋር የሚያዋጣ ከሆነ ኦሮሚያ ጋር ይሆን። ነውር አይደለም ባይዘው ኦሮሚያ ጋር መሆንም ለፖለቲካል ኮሬክትነስ ሲባል ምናምን ኦሮሚያ ምናምን ይባላል እንጂ ለኔ እንደ አንድ ፖለቲከኛ ሆኜ ካሳስበው ኦሮሚያ ጋር መሆን ነውር አይደለም። ግን የወሎ ዕጣ ፈንታ ሁሌ መለጠፍ ነው ወይ ሌላ ጥያቄ ነው። ምክንያቱም አስቻይ ሁኔታዎች ስላሉት በዲሞግራፊ ብቁ ነው፣ በኢኮኖሚ ሪሶርስ ብቁ ነው፣ በሂስቶሪካል ናሬሽን ብቁ ነው። የሰሎሞኒክ ኪንግደም መነሻ ወሎ ነው። የዛግዌ ኪንግደም መነሻ ወሎ ነው። የማመዱ ሲቪላይዜሽን ወይም የእስላም ሲቪላይዜሽን የአማራ ክልል መነሻ ወሎ ነው። ስለዚህ በቂ የሂስትሪ ሜሞራይዜሽን ምርት አለው፣ በቂ ሪሶርስ አለው፣ በቂ ሰው ሀብት አለው። ስለዚህ ሁልጊዜ መለጠፍን ወይም አማራ ክልል ውስጥ መግባትን ወይም ኦሮሚያ ጋር ሄዶ መግባትን ወይም አፋር ጋር መሄድ ስኖት ነሰሰሪ ብዙ አማራጮች አሉት። የወሎ ክልል ጉዳይ ትውልድ ይፈተዋል። ግን ወሎ ማርጂናላይዝ ሆኖ መቀጠል የሚችል ቀጠና ወይ ማርጂናላይዝ መሆንን አሜን ብሎ የሚቀጥል ቀጠና እንዳልሆነ ማሳወቅ ግን የኛ ጄኔሬሽን ኃላፊነት ነው። ዛቲስ ያን ነው እየሰራን ያለነው። ይሄንን ከግንዛቤ ውስጥ አስገብቶ እኩል የማሳደግ እኩል የማደግ ካስፈለገም በአፈርማቲቭ አክሽን የማገዝ የክልሉ ኃላፊነት ይሆናል ማለት ነው። ይህ መስራት ካልቻለ ሰባውት ኮንትራክት ለኔ ትግራይ ጋር መሆን እነማንም ጋር መሆን ራስም ጋር መሆንም አዋጭ እስከሆነ ድረስ ለወሎ ህዝቦች የትኛውንም መንገድ ማማተር ነውር አይደለም። ይሄ ዶግማቲክ አይደለም። ስለዚህ ይሄን ማሰብ ያስፈልጋል ብዬ አስባለሁ። እንደ ሙስሊም ሆኜ ሳስበው በልበ ሙሉነት የወሎ ክልልነትን ማልደግፍባቸው ምክንያቶች ይኖሩኛል። ለምን? በዓለም ላይ ያሉ ሂስትሪዎች ሌላ ተቃራኒ ተቃርነው ስለሚነግሩኝ የፓኪስታንና የህንድን ታሪክ መረዳት ለቻለ ሰው ፓኪስታኖች ከህንድ ሲለዩ ኦልሬዲ በቃ እኛ ሙስሊም ሆነን ለምን አንገላገላቸውም አይነት ክልክ ነበር የነበረው እሳቤ። በኋላ አልመውዱድ እንደደነገጠው ማለት ነው። ክልል ማነው ከተገነጠሉና ፓኪስታን ሙስሊም ቀጠና ሆነች በኋላ አልመውዱድ ደነገጠ አይደል እንዴ? ሲያዩቸው ብዙ እስላሞች ናቸው፣ መሐመድ አህመድ ምናምን ናቸው ስማቸው፣ ግን ሌላ ነው ታሪኩ። ስለዚህ የመጀመሪያው ክልል መሆን ለወሎ ሙስሊሞች የተለየ ብቻውን ዋስትና ሊሆን አይችልም። ለአፋር ዋስትና እንዳልሆነ ሁሉ ለሶማሌ ዋስትና እንዳልሆነ ሁሉ፣ ሁለተኛ ደግሞ የወሎ ክልል መሆን በአማራ ክልል ውስጥ ያሉ ሌላ ፖኬት ቀጠና ውስጥ ያሉ ሙስሊሞችን ለበለጠ ጉዳትና አደጋ የሚጋለጥ በመሆኑ የህንድ ውስጥ ያሉ ሙስሊሞች በተለየ መልኩ ለጥቃት የተጋለጡት ፓኪስታኖች ከወጡ በኋላ ነው። ስለዚህ 17.9% አለ በ2007 ስታቲክስ መሰረት ሙስሊም ክልል ውስጥ ከ17.9%ቱ 14.9% ያለው ወሎ ውስጥ ነው። ደቡብ ወሎ፣ ሰሜን ወሎ እና ወሎ ኦሮሚያ ዞን። ቀሪዋ 3.9% ናት በ2007 ስታቲክስ መሰረት ኮታን ኮታ አድርገ ነው ትግራይ ጎጃም፣ ጎንደርና ሸዋ ያለችው። ሞር ቨልነሬብል ማድረግ ነው ያንኛውን ማህበረሰብ። ስለዚህ የወሎ ክልል መሆን ይህ
ሶሻል ሚዲያ ላይ ኢስላሚክ ዳይናስቲ ምናምን ብለው በሚያስቡት ደረጃ በተቃራኒ ነው እያሰብን ያለሁት እኔ ይሄን ልጅ ፈልጌ ነው። መልካም የአማራ ብሔርተኝነት እኔ እንደ ማንኛውም የኢትዮጵያ ውስጥ ሊፈጠሩ የሚችሉ ጎሳን ወይም ዘርን መሰረት ያደረጉ ብሔርተኝነት ነው ልረዳው የምችለው ፖዚቲቭሊ መጀመሪያ። ምክንያቱም አማራ የሚባል ብሔር አለ፣ ኤግዚስት ያደርጋል። አገሪቱ የተዳደረች ያለችው በብሔር ናሽናሊዝም በብሔር መዋቅር ነው። ስለዚህ ብሔርን መሰረት ያደረጉ ቅያሜዎችና ጥያቄዎች ስለሚነሱ የሆነን ብሔር መሰረት ያደረገ ፖለቲካ እንቅስቃሴ መኖሩ ኢትስ ኖርማል፣ ብዙ አይጎረብጥም። ትልቁ ችግር የሚሆነው የአማራ ብሔርተኝነት በአማራ ክልል ውስጥ ልሙጥ ብሔርተኝነት መሆኑ ሲመጣ ነው። ያ ማለት በአማራ ክልል ውስጥ የአማራን ስቴቱን ስናወራ ወይም አንድ ብሔርተኝነት መቼም ታሪክ ይኖረዋል፣ ቁርሾ ይኖረዋል፣ የሲቪላይዜሽን ወይም የከፍታ ትውስታ ይኖረዋል። እንደገና ደግሞ የወደኩበት፣ የተሸነፍኩበት፣ የተጠቃሁበት ብሎ የሚያስባቸው ትውስታዎች አሉት። አንድ ብሔርተኝነት የሚያስፈልጉትን የትግል ማገዶች ያስፈልጉታል እና የአማራ ብሔርተኝነት 2010፣ 2008፣ 2009 ላይ ጥያቄ የሆነብኝ የነበረው ምን አይነት ግሪቫንስ ሊፈጥር ነው፣ ምን አይነት ትርክት ሊያመጣ ነው የሚል ጥያቄ ነበረኝ። ምክንያቱም አማራ እንደ ብሔር ነው በታሪክ የተጠቃው ወይስ እንደ መደብ ነው የተጠቃው የሚል ጥያቄ ስለነበረኝ ሶፋር ባለኝ እኔ ንባብ የአማራ ሕዝብ ከየትኛው ሕዝብ በበለጠ መልኩ በሰለሞናዊ ስርዓት ተጠቅቷል ወይም ተጨቁኗል ወይም ደግሞ ብዙ ጉዳት ደርሶበታል ብዬ አምናለሁ። ይህን የምልበት የራሴ የሆነ ንባብ በራሴ ንባብ ማለት ነው። የመጀመሪያው ነገስታቱ ቋሚ የመናገሻ ከተማ ስለሌላቸውና በአብዛኛው፣ ሁለተኛውም ደግሞ የመሳፍንታዊ ባህሪ ስላላቸው እስ በራሳቸው ረጅም ጊዜ የቆየ የእርስ በርስ ትግልና ጦርነት ስላሳለፉ ይሄ የአማራ ክልል ህዝብ የጦርነት አውድማ ነው ሆኖ ነው የኖረው ለባለፉት 1000 ዓመታት። ብዙውን ጊዜ በሰሜን ነገስታቶች ወይም ደግሞ በሰለሞናዊ ነገስታቶች ውስጥ የተፈጠሩ ግጭቶችና ጦርነቶች በሙሉ አብዛኛው ኦልሞስት 90% የምንለው የጦር አውድማ አድርገው ያሳለፉት ይህን ነው የአማራ ቀጠና ነው። ከዛ ያለፉ ከዛ ወጥተው ከሌሎች ጋር ያደረጓቸው ጦርነቶች እንዳሉ ሆነው ማለት ነው። እንግዲህ የዶሮ ጦርነት ዘርፈህ ወረህ ብላ የሚባልበት ነው እንጂ እንደ ዛሬ ወታደር ደሞዝ ኖሮት ከማዕከል በተደራጀ ስንቅና ትጥቅ የሚመራ አይደለም። ስለዚህ የቀጠና በጣም ማረፊያ በሌለው ጦርነት ውስጥ ያለፈ ማህበረሰብ ነው። ገድላቱ፣ ዜና መዋዕሉ ሲነበብ ወደ ጦርነት ሄዱ፣ ወደ ጦርነት በዚሁ ጊዜ ሄደው ተመለሱ ምናምን በሚሉ ነው የሚሞሉት። እኛም በልጅነታችን ስንማር ዘ ባትል ኦፍ በሚል ብዙ ባትሎች ነው የመጣ ነውና ስለዚህ ያ ቀጠና በኢኮኖሚ ተጠቃሚ እንዳይሆን በአንድ ንጉስ ውስጥ ያተረፋትን የኢኮኖሚ ሰርፕለስ በቀጣይ ንጉስ እያጣ የመጣ ማህበረሰብ ነው። ግን ያን የሆነው በብሔር ነው እንዳይል ከራሱ ልጆች በወጡ ነገስታቶችና መሳፍንቶች ወይም ደግሞ የቀጠና ገዢዎች ራሶች ሊሆን ይችላል ነው ይሄ ሁላ ችግር የተፈጠረው። ስለዚህ አማራ በብሔሬ ተጨቆንኩ፣ በብሔሬ እንደዚህ ሆንኩ ብሎ ሊያነሳ የሚችልበት ሂስቶሪካል ኢቨንት ከየት ሊያመጣ ነው የሚል በጣም እንትን ነበር ጥያቄ ነበረኝ። ሊያነሳ ከቻለ ሊያነሳ የሚችላቸው ጊዜዎች ሳስባቸው ድህረ 1966 ናቸው። 66 ነው። ከ1966 ጀምሮ እስከ በደርግ ጊዜ የነበረው ስርዓት ስንመለከተው ቶታሊ ከብሔር ጋር የሚያገናኘው ነገር የለም። ሶሻሊዝም ነው። በሶሻሊዝም ርዕዮተ ዓለም የተመራ መንግስት ነው። ስለዚህ የአማራ ህዝብ በተለየ መልኩ በብሔሩ መሰረት ያደረገ ጭቆና አስተናግዷል ማለት አይቻልም።
እንደ ማንኛውም ህዝብ ወይም ደግሞ ኢትዮጵያ ባላት ኤክስፔሪየንስ ሰሜኑ የሲቪል ዋር መፈብረኪያም የሲቪል ዋር መቆያም ስለነበረ የነ ኢሃፓም ከሰሜን ያሉ የነ ህወሓትም የፒኤልኤፍም የቲፒኤልኤፍም ጦርነቶች በዛ ሲያልፉ በዛ ሲንቀሳቀሱ አካባቢው ወድሟል። ይህ ማለት ግን ብሔሩን መሰረት ያደረገ ውድመት ነው ማለት አይቻልም። ስለዚህ አማራ በብሔር የተጨቆንኩ ብሎ ወይም ደግሞ ጥቃት ደረሰብኝ በፕሮጀክት ደረጃ ጸረ አማራ የሆነ ሀሳብ ተነስቶ ተጠቃሁኝ ብሎ ሊያነሳ የሚችለው የኢህአዴግን ዘመን ነው፣ የህወሓትን ዘመን ወይም ቲፒኤልኤፍ ኢህአዴግ የምንለው መንግስት ስርዓት ማለት ነው። ይሄ ደግሞ ከቆይታው ብቻ ሳይሆን ኢህአዴግ ለይስሙላም ቢሆን የዲሞክራሲ መርህ ያደረገ መንግስት በመሆኑም ብሔርን መሰረት ያደረገ ግልጽ የሆኑ ጥቃቶች ተመዝግበው አናገኛቸውም። ኢምፕሊኬሽንና አናሊሲሶች ናቸው የሚኖሩት። ስለዚህ የአማራ ብሔርተኝነት በኢህአዴግ ዘመን አማራ ማርጂናላይዝ አልተደረገም፣ አልተገፋም ባይባልም ሻሎው ነበረ። ይሄ አናላይሲስ ለብሔር ጭቆና የሚያበቃው አይደለም የሚል ትንተና ነበረኝ። ከየት ሊያመጣ ነው የሚል ስጋት ስለነበረኝ እፈራ የነበረው ግሪቫንስ ፕሮዳክሽን ውስጥ እንዳይገባ ነው። የእሮሮ ምርት ወይም ደግሞ የመጨቆን ትርክትን ለማግኘት መጨቆንን እንዳያመርት በተዘዋዋሪ መንገድ እፈራ ነበረ። ስለዚህ ሻሎ የሆነ ጥልቀት የሌለው የጭቆና ትርክት ካለ ዲፕ የሆነና እንደተፈለገ ተዝቆ የሚነሳ ማንንም ማሳመን የሚችል ተከታይን ማሳመን የሚችል የመጨቆን ትርክት ያስፈልጋል ማለት ነው። የመጨቆን ትርክትን ለማግኘት መጨቆንን ማምረት ደግሞ ሌላ ፖለቲካል ታክቲክ ሊሆን ነው ማለት ነው። ስለዚህ አማራ ተጨቆንኩ የሚለውን ታሪክ ከየት ሊያመጣ ነው ብዬ ሳስብ እና ወደ ማምረት ሲሄድ ቪክቲም የሚሆኑት እነማን ናቸው ብዬ ካልኩሌት ማድረግ ጀመርኩ ማለት ነው። ስለዚህ አማራ ውስጥ አማራ ከተጨቆነ ጨቋኙ መልሶ አማራ ሊሆን ነው አማራ ክልል ውስጥ። ስለዚህ የሆነ አካል ወይ የትግራይ ወይ የኦሮሚያ ወይ የሆነ አካል አማራ መጨቆን አለበት ማለት ነው። ስለዚህ ጨቋኙ ኤክስተርናል የሆነ የሚጨቆንበት ቦታ ግን ኢንተርናልና ኤክስተርናል ሊሆን ነው ማለት ነው። ከኦሮሚያ ወይም ከትግራይ አማራ ክልል ውስጥ ገብቶ መጨቆን እዚህ ፖሲብል ብዬ ማሰብ ጀመርኩ። የመሆን እድሉ ጠባብ ነው። ሊሆን የሚችለው አማራ በሌሎች ሌላ ቦታ ላይ ሊጨቆን ይችላል ማለት ነው። ይህን ሳስብ ከአማራ ክልል ውጭ ፕሮን የሆነ የአማራ ሕዝብ የት ነው ያለው ብዬ ሳስብ እንግዲህ የድህረ 1966 ያለው የሰፈራና ተከላ መርሃ ግብር ትዝ አለኝ ማለት ነው። ስለዚህ ከአማራ ክልል ውጭ ያለው አማራ ማን ነው? ዲሞግራፊው ማን ይመስላል? እነማን ናቸው ብዬ ስመለከት ሂስቶሪካል ፋክቱ የሚነግረኝ ሞስትሊ ወሎዮችና እስላሞች ናቸው። ከአማራ ክልል ውጭ ያሉት ህዝቦች ሆነው አማራዎች፣ ኦርቶዶክስ የሆኑ አማራዎች የሉም ማለት አይደለም። አማራ በሁለት ፌዝ ነው ከክልሉ የወጣው። የመጀመሪያው አፄ ምኒልክን ተከትሎ ነገስታትን ተከትሎ አቅኚ ሆኖ ፄዌ ሆኖ ወይም ጨዋ ሆኖ የሆነ አካል ሄዶ የሆነ ሀገር ሄዶ እዛው ተተክሎ የኖረ አማራ አለ። ሁለተኛው ደግሞ ከ1966 አብዮት በኋላ የ1966 ኢሚዲየት አብዮት ኢሚዲየት ኮዝ የነበረው የወሎ ረሃብ ማለት ነው። እሱን ለመመለስ ሲባል የደርግ መንግስት የሄደበት የስግሰጋና የተከላ መርሃ ግብር ነው። ስለዚህ ከወሎ ህዝብ 13%ቱ ወይም ከተፈናቀሉት ከ570 ምናምን አባወራዎች 570 ሺህ አባወራዎች ውስጥ 64% ወሎዮች ናቸው። ስለዚህ ያ ግሪቫንሲ ፕሮዳክሽን እማን ላይ ሊፈጸም ይችላል የሚል ስጋት ነበረኝ። እነዚህ ወሎዮች ላይ ሊሆን ይችላል ማለት ነው። ወይም ደግሞ እነዛ ከዚህ በፊት የነበሩ አማራዎች ከምኒልክ በኋላ ሄዱት ማለት ነው። ከምኒልክ በኋላ ሄዱትን አማራዎች
ኖርማሊ የኦሮሞ ብሔርተኝነት ሌብል አድርጓቸዋል። መጀመሪያው ነፍጠኛ ብሎ ሰፋሪ ብሎ ሌብል አድርጓቸዋል። ፕሮን ናቸው፣ ለጥቃት የተጋለጡ ናቸው። ስለዚህ የአማራ ብሔርተኝነት እነዛን ሰዎች ያድናቸዋል አያድናቸውም? ስንተኛ ጄኔሬሽን ላይ ነው ያሉት? አሁን ላይ ኤግዚስት ያደረጉት ጄኔሬሽኖች ከማህበረሰቡ ጋር ተመሳስለው ነው እየኖሩ ያሉት? ሌላ መልክ ይዘዋል ወይ? አማራ ናቸው ወይ? የሚል ሌላ ጥናት ይፈልግ ነበረ። አዲሱና እስከ ዛሬ ድረስ ሌብል ያልተደረገው ወራሪ ሆኖ ምንድነው ይሄ ከነፍጥ አንግቦ ነገስታት ተከትሎ ሳይሆን ተቸግሮ ተፈናቅሎ በጉልበት አንዳንዴ አረም ላይ እያለ አንዳንዴ መንገድ ላይ እያለ አንዳንዴ ለቅሶ ቤት እያለ ተይዞ ታንቆ ሰፈራ የሄደ ግን በጣም ማስ የሆነ የወሎ ማህበረሰብ አለ። ስለዚህ ያ አካባቢ በጣም ተጋላጭ የመሆን እድሉ ሰፊ ነው ብዬ አሰብኩኝ። አንደኛም የሰፈረበት ሂደት ከማህበረሰቡ ጋር በሚቀላቀልበት መልኩ ስላልሆነ የሰፈራ ፕሮግራሞቹና ብትመለከቻቸው ምንድነው የሆኑት? መንደር ተብሎ በዚህ የመንደሩ ተቀምጠዋል። በየመንደሩ ከተቀመጡ በኋላ ከአካባቢው ማህበረሰቡ ጋር መስተጋብር እንዳይኖራቸው ተደርገው ነው የሰፈሩት። ስለዚህ ለአንድ አካባቢ የራሳቸውን ባህል፣ የራሳቸውን ቋንቋ፣ የራሳቸውን አይዴንቲቲ ይዘው የቆዩ ማህበረሰቦች ናቸው። ስለዚህ በቀላሉ ኮንቴን ለመደረግም ለመጠቃትም ኤክስፖዝድ የሆኑ ነበሩ። ይሄ የሰፈራና የተከላ መርሃ ግብሮቹ ማለት ነው። ሌላው ደግሞ ትልቁ ችግር ከማህበረሰቡ ጋር የመቀላቀል እዛ አካባቢ ካለው ማህበረሰብ ጋር የመቀላቀል ቴንደንሲውም ደካማ ነበር። በምን? በሰፈራ መርሃ ግብሩ ስህተት። ለምሳሌ ወሎ ውስጥ የኛ አያቶች ይናገሯቸው የነበሩትን በጣም የዛሬ 40 ዓመት 50 ዓመት የነበሩ የወሎ ዘዬዎች አሁን የወሎ ማህበረሰብ ረስቷቸው ሌላ ሌቭል ላይ ደርሶ እዛ ስቴጅ ግን ታገኛቸዋለሽ። ምክንያቱም ያንኑ ከአያቶቻቸው ጀምሮ ያለውን ካልቸር ይዘው ስለመጡ ማለት ነው። ሶ ምን የሚል አቋም ማራመድ ጀመርን ማለት ነው። የአማራ ብሔርተኝነት በተለየ መልኩ ወሎዬውን ይጎዳዋል የሚል ኮንክሉዥን ላይ ደረስን። ለምን? አንደኛ ግሪቫንሲ ፕሮዳክሽን ላይ ተጠቂ ሊሆን የሚችለው የወሎ ማህበረሰብ ነው። ምክንያቱም ሌሎችም ተጠቂ ቢሆን በተለየ መልኩ ተጠቂ የሚሆነው የወሎ ማህበረሰብ ነው። ለምን? የሰፈራ መርሃ ግብሩ በርካታ ወሎዬዎችን ከወሎ ወይም ከአማራ ክልል ቀጠና ወስዶ ሌላ ክልል ላይ ስላሰፈረ። ሁለተኛ ከረንትሊ የአማራ ብሔርተኝነት ኮንፍሮንት እያደረገ ያለው ኃይል ከሁለት ኃይሎች ጋር ነው። ከትግራይ ብሔርተኝነትና ከኦሮሚያ ብሔርተኝነት። ከሌሎች ብሔርተኞች ጋር አይደለም። ኢትዮጵያ ውስጥ 80 ምናምን ብሔር አለ። ከነዛ ውስጥ ጋር አይደለም የአማራ ብሔርተኝነት ኮንፍሮንት እያደረገ ያለው። የአማራ ብሔርተኝነት ኮንፍሮንት እያደረገ ያለው ከትግራይና ከኦሮሞ ብሔርተኞች ጋር ነው። ትግራይ ውስጥ ምን ያክል አማራ አለ ለዚህ ተጋላጭ የሆነስ ብለን ስናስብ ኦልሞስት ለዚህ ተጋላጭ የሆነ በርካታ በአንድ ቦታ የተሰባሰበ የአማራ ተወላጅ የለም። ስለዚህ ይሄ አንድ ነው። ሁለተኛ ደግሞ የትግራይ ብሔርተኝነት በወቅቱ ሽሽት ላይ እንጂ የአሸናፊነት ፓወርም እያገኘ እየመጣ ያለ ኃይል አይደለም። ስለዚህ እሱም ወደዛ ተው ነው። ፊት ለፊት ፓወር እያገኘ የመጣ ሪሶርስ እያገኘ የመጣ ኢመርጅ እያደረገ እየመጣ ያለ የኦሮሞ ብሔርተኝነት አለ። ይህ ፓወር ክሌም እያደረገ ያለ ኃይል ነው። ሶ የአማራ ኃይል የአማራ ብሔርተኝነት በተለየ መልኩ ኮንፍሮንት የሚያደርገው ከኦሮሞ ብሔርተኝነት ጋር ነው። ስለዚህ ኦሮሚያ ውስጥ ያሉ አማራዎችን ካልኩሌት ማድረግ ያስፈልጋል። ካልኩሌት ስናደርግ አብዛኛው ወሎዬ ሆኖ እናገኘዋለን፣ ቅድም ባልኩሽ ሁኔታ። ስለዚህ ይሄ የግሪቫንሲ ፕሮዳክሽን በተለያዩ የፖለቲካ ሴራዎች ተጎጂ ሊሆን የሚችለው የመጀመሪያው ኦሮሚያ ክልል ውስጥ ያለ ወሎዬ ነው ብለን ደመደምን። አንድ ይሄ ሁለተኛው ኤክስተርናል በሆነ መልኩ ወሎዬዎች እንዴት ይጠቃሉ የሚለውን ማን ነው ወይም ደግሞ የአማራ የተጨቋይነት ትርክቱን ከየት ያገኛል የሚለውን በዚህ መልኩ ከተነተነ በኋላ ሌላው ከሴንትራል ወይም ደግሞ ከማዕከላዊ ፖለቲክስና ከማዕከላዊ የፖለቲካ ምህዳር ወይም ኢኮኖሚ ምህዳር የመገፋት ግሪቫንሲ ይፈለግ ይሆናል ወይም ደግሞ ሌላው ሊገፋ ይመጣ ይሆናል።
እዚህ ላይም ካልኩሌት ማድረግ ሲጀምር የአማራ ህዝብ ከሴንትራል ወይም ከአዲስ አበባ ምን ያክል ይርቃል የሚለው ነው ካልኩሌት ያደረኩት። ምን ያክል ይርቃል? ቤዞቹ ጎጃም ምን ያክል ይርቃል? ጎንደር ምን ያክል ይርቃል? ሸዋ ምን ያክል ይርቃል? ወሎ ምን ያክል ይርቃል? ይህን በደንብ ካልኩሌት ስናደርገው ወሎዬ ያልሆነው ወይም ደግሞ በተለይ ሸዋ የሆነውና ኦርቶዶክስ በዚህ ሆነው አማራ የአዲስ አበባ ቀዳሚ ነዋሪ ነው። ለምን? አዲስ አበባ ጋሪ ሰንሲቲ ስለነበረች በጦርነት ከተማ ለጦርነት ወይም ደግሞ የጦር ቀጠና የጦር ወታደሮች የመሰረቷት የቆረቆሯት ከተማ ከመሆኑ አንፃር በወቅቱ የነበረው ስርዓት ሞስትሊ ተከታዮቹ ወታደሮቹ ከዛ ቀጠና የመጡ ስለነበሩ ኦርቶዶክስ የሆኑ አማርኛና ትግርኛ የሚናገሩ ወይም አማራይዝድ የሆኑ ኦሮሞዎች ስለነበሩ አዲስ አበባ የመጀመሪያው ትውልድ ከነዚህ የተውጣጣ ነው። ሁለተኛው ትውልድ የነዚህ ልጅ ነው የሚሆነው። በየትኛውም ቲዎሪ ብንወስደው ወይ የነዚህ ልጅ ነው ወይ የነዚህ ዘመድ ነው። እነሱን ያለ ኢንፎርሜሽን ያገኘ ብዙ መቼም የአርባናይዜሽኖች ኮዞች ስላሉ በቲዎሪ ብንመለከተው ከተማ ውስጥ ቀድሞ የገባው ኃይል የሚሰበስበው በብሔርም በሃይማኖትም በቋንቋም በዝምድናም የሚመስለውን ነው። ስለዚህ የመጀመሪያው፣ ሁለተኛው፣ ሶስተኛው እያለ የሚመጣው አብዛኛው ወደ አዲስ አበባ የመጣው ኃይል ከዛ ቀጠና ነው። አገሪቱ ዴሞክራት መሆን ስትጀምር ሙስሊምን እንደዚህ መቁጠርና ኢንተርቴን ማድረግ ስትጀምር ዘግይቶ የገባው እስላሙ ነው። ስለዚህ ኦብቪየስሊ ሙስሊሞች ለዛም ወሎዮች ድህረ 1960 አዲስ አበባ ላይ መጥተዋል። በተለይም ድህረ 1980 እና 90 ሲመጡ የት ነው የሰፈሩት? በአዲስ አበባ መግቢያ ቀጠና፣ በደሴ መግቢያ፣ በጎጃም መግቢያ፣ በዚህ ዙሪያ ላይ ብዙ የአማራ ክልል ሙስሊሞች ወይም በተለይ ወሎዮች ሰፍረዋል። ስለዚህ ይሄ የከተማ ዲሞግራፊ ጉዳይ ከተነሳ ፕሮል ሊሆን የሚችለው አሁንም ይሄ ህዝብ ነው የሚል ካልኩሌሽን ውስጥ ገባ። ስለዚህ የሴንትራል ፖለቲክሱ የዲሞግራፊ ትንቅንቅ ከተጀመረ ተጎጂ የሚሆነው አሁንም የወሎዬ ነው። ኦሮሚያ ውስጥ የዲሞግራፊ ትንቅንቅ ከተጀመረ አሁንም ተጎጂ የሚሆነው ይሄ ወሎዬው ነው። ሌላውም ተጎጂ አይሆንም እያልኩ አይደለም። በአብዛኛው ነው እያልኩ ያወራሁት ወይም በአቬሬጅ ነው እያወራ ያለሁት። ስለዚህ የሚሞትበት የሌለው የሆነ ቀጠና ላይ ሆኖ የሚሳደብ ከሆነ የሚሞትበት ያለን ነው ማለት አለብን። የሆነ ሰው ጎጃም ውስጥ ሆኖ የሚሳደብ ከሆነ በዛ ሲሉ ተነሳስተው የሆኑ ሰዎች የኛን ዘመዶች የሚገሉ ከሆነ ዘመዶቻችንን ታስገድላለህ እረፍ ማለት የሞራል ኃላፊነት ሊመጣብን ነው ማለት ነው። ስለዚህ ኖ አልነኛ የአማራ ብሔርተኝነት አሁን እየሄደ ባለበት የግሪቫንስ ፈጠራና ጥላቶች ብሎ አይደንቲፋይ ያደረገበት መንገድ ለወሎዮች የእልቂት መንገድ ነው የሚል ኮንክሉዥን ላይ ደረስን። እሺ ይሄ ኤክስተርናል ነው። ኢንተርናል ደግሞ እንመልከተው። ኢንተርናሊ የአማራ ብሔርተኝነት በወቅቱ ሲነሳ ሂስቶሪካሊ ወደኋላ ሂዶ ተጎድቼ ነበረ፣ ተጠቅቼ ነበረ ብሎ ሲያስብ ወደኋላ የተጠቃበትን ዘመን የሚያስታውስ ከሆነ በታሪክ ወይም በመዛግብቶቹ ወይም በታሪክ መጽሐፍቶቹ እስከዛሬ አውልቶ ያሳየንን የተጎዳሁበት ታሪክ ነው ሊያነሳ የሚችለው። ስለዚህ የዮዲት ጉዲትን ሊያነሳ ይችላል። የዮዲት ጉዲት አይሁድ ናት፣ አገው ናት፣ አገዎች ወሎዮች ናቸው። ሌላ ትርምስ ሊፈጠር ነው ማለት ነው። አንድ ሁለተኛ የግራኝ አህመድ ታሪክ ሊያነሳ ነው። ግራኝ አህመድ ከተነሳ እስላም ጥላት ሊሆን ነው። አማራ ክልል ውስጥ ሙስሊም ማጆሪቲ ያለው ወሎ ነው። ወይም ደግሞ የአማራ ክልል ሙስሊሞች በማጆሪቲው በጥላት ወይም የጥላት ተባባሪ ተብለው ሴኩሪታይዜሽን ውስጥ ሊገቡ ነው ማለት ነው።
ሶስተኛው የኦሮሞ መስፋፋት ሲደመር አሁን ኢመርጅ እያደረገ ፓወር እያገኘ የመጣ የኦሮሞ ብሔርተኝነት ጠላት ተደርጎ ሌብል የሚደረግ ከሆነ አማራ ክልል ውስጥ ያሉ ኦሮሞዎች ቪክቲም ሊሆኑ ነው ማለት ነው። እነዚህ ደግሞ የት ነው ያሉት? ወሎ ውስጥ ነው። ስለዚህ ኢንተርናሊም ኤክስተርናሊም የአማራ ብሔርተኝነት አት ዘ ኤክስፔንስ ኦፍ የወሎ ህዝቦች ነው የሚሆነው የሚል ኮንክሉዥን ላይ ደረስን ማለት ነው። ይህንን የሚነግሩን ደግሞ ወይም ደግሞ ይህን ሀሳባችን ይህን ስጋቴን በተለይ በፐርሰናሊ እኔ አሹር የሚያደርጉ እንቅስቃሴዎች ነበሩ። የአሳምነው ጽጌ እንቅስቃሴዎች ቶታሊ ኢንተርናሊ በአማራ ክልል ውስጥ የነበሩ የአሳምነው ጽጌ የአማራ ብሔርተኝነት ሙቭመንቶች በሙሉ እነዚህ እሱን በሙሉ ያረጋገጠ ነበር። የአገው ብሔርተኝነትን ይጨቁን ነበረ። ወሎ ከሚሴ 3 4 5 6 7 ጊዜ ዘምቷል። ሙስሊሞችን ከግራኝ አህመድ ጋር ወስዶ የግራኝ ሲንድረምን ያራምድ ነበረ። ስለዚህ ነገሩ እንደፈራ ነው እየሆነ መጣ ማለት ነው። በነገራችን ላይ የአማራ ልዩ ኃይል ወደ ከሚሴ ሲሄድ የአማራ ክልል ልዩ ኃይል ሆኖ ነው የሄደው ወይስ የአማራ ልዩ ኃይል ሆኖ ነው የሄደው? ይሄ ነበረኛ ያኔ ስንጠይቅ የነበረው። ወደ ከሚሴ ሲሄድ የአማራ ክልል ህዝቦች ልዩ ኃይል ሆኖ አልነበረም የሚሄደው፣ የአማራ ልዩ ኃይል ሆኖ ነበር የሚሄደው። በአማራ ክልል ውስጥ ልሙጥ የሆነ የአማራ ብሔርተኝነት ፕሮጀክትን ለመፍጠር ሲባል መዋጥ ያለባቸው መጨፍለቅ ያለባቸው ሌሎች ብሔሮች ወይም ተጋላጭ ይሆናሉ ማለት ነው። እነዚህ ብሔሮች ማን ናቸው? ቅማንት አለ፣ የወሎ ኦሮሞ አለ፣ አርጎባ አለ፣ አገው አለ። ከነዚህ ውስጥ አገው፣ አርጎባ፣ የወሎ ኦሮሞ ማህበረሰብ የሚገኙት ወሎ ውስጥ ነው። ስለዚህ በየትኛውም ካልኩሌሽን ስንመጣ የወሎ ህዝቦች ተጠቂ ወይም ደግሞ ተጎጂ የሚሆኑበት ናሬሽን ነበረ። ምን ይሻላል ነው እኛ ስንሄድ የነበረው። ምን ይሻላል ከተቻለ እነ ሚስተር ኤክስ ወይም ግሩፕን ምናምን ላይወክል ይችላል። ይሄ የኔ ፐርሰናሊ የነበረኝም አናላይሲስ ነው። አንዳንድ ጊዜ እኔ ሳወራ ከጀርባው ምናምን ስለሚሉ ከጀርባ ማንም የለም። ይሄ ፐርሰናል ዝም ብዬ ሳነብ ምን ስልም የማራምደው ሀሳብ ነው፣ የሚገባኝ ነው። ስለዚህ ምን ይሆናል፣ ሀሳቦችን ለጓደኞቼ ሼር አደርጋለሁ፣ ጓደኞቼ ማሳመን እችላለሁ፣ እነሱም ሀሳብ ያመጣሉ። በዚህ መካከል ይህን ሀሳብ የሚገዙ የሚጋሩ ሰዎች ከዙሪያ የነበሩ ኦብቪየስሊ። እና ይሄ የአማራ ብሔርተኝነት አመጣጡ ለወሎ ህዝቦች በውጭም በውስጥም አደገኛ መሆኑን ከተረዳው በኋላ ቀጣዩ ምንድነው የሚሆነው? ዋቲፍ የአማራ ብሔርተኝነት ከትግራይ ጋር ጦርነት ቢገጥም ማነው ተጎጂ የሚሆነው ብዬ ሳስብ ሁለት ቀጠናዎች ተጎጂ ይሆናሉ፣ ጎንደርና ወሎ በተለየ መልኩ። ያ ደግሞ አልቀርም። የሰሜን ጦርነት ሲነሳ ጎንደር ላይ እና የወሎ ቀጠና በተለየ መልኩ ተጎጂ ሆኗል። ወሎ ወደ መሀል ሀገር መምጫ ጌትዌይም ስለሆነ መተላለፊያም ስለሆነ ያሸነፈውም ሲመጣ እየረግጦ ይመጣል፣ የተሸነፈውም ሲሸሽ እየረገጡ ይሄዳል። ስለዚህ ይሄ ብቻ አይደለም። የሰሜን ወሎ ወይም የወሎ ኖርዝ ጫፍና የትግራይ ደቡብ ጫፍ የሚገናኙ በመሆናቸውና የድንበር ግጭት ስላለ ወይም ደግሞ ወሎዮች ናቸው ብለን እኛ የምንወስዳቸው እነሱ በሂደት የትግራይ አካል ያደረጓቸው ሰዎች ህዝቦች ስላሉ እዛ አካባቢ የሚፈጠር የግጭት ለዛ ለማህበረሰብ በጦርነት ወይም ደግሞ ፓወርን የበላይ በፓወር የሚመለስ ነው ብለን አላስብም። እኔ እዛ አካባቢ ያለ የድንበር ግጭት ሊመለስ የሚችለው በምክክር በውይይት በህዝብ ምርጫ ነው እንጂ ሊሆን የሚችለው አይ ቲንክ አንዱ ጉልበት አግኝቶ ሲያሸንፍ ሲወስድ
ሌላው ደግሞ ዘመን አግኝቶ ቀንቶት ሲያሸንፍ እንደገና ሲወስድ እያለ የውሃ ቅዳ ውሃ መልስ አይነት ትግል እንደሚሆን ግልጽ ነው። ስለዚህ ትግራይ ጋር የሚኖር ግጭት በማንኛውም ሁኔታ ለወሎ ህዝቦች የሚጠቅም አልነበረም። ሆኖም አልሆነም ደግሞ በተጨባጭም እንደዛ ሆኖ ነው ያለፈው። ከዛ ባሻገር የአማራ ብሔርተኝነት የነጠረ የአማራ ብሔርተኝነት አልነበረም። ራሱን ዲፋይን ሲያደርግ ዘውጋዊ በሆነ ወይም ጎሳዊ በሆነ ብሔር መሰረት ያደረገ ብሔርተኝነት አልነበረም። ለምንድን ነው ይሄ የሆነው? የአማራ ብሔርተኝነት ትውስታዎቹ ቅድም የመበደል ትውስታዎቹ ነው ያልኩሽ። የልዕልና ወይም ደግሞ ታሪክ ሰርቼ ነበር። የከፍታ ትውስታዎቹ የኦርቶዶክስ ትውስታዎች ናቸው። ወይም አምሃራ ሆኖ የሰራቸው ሲቪላይዜሽኖች ናቸው። አማራ ሆኖ የሰራቸው ሲቪላይዜሽኖች የወል የሆኑ ሲቪላይዜሽኖች ብዙ የሉ። ያን የምነግርሽ ከምን አንጻር ነው? ለምሳሌ በእነሱ ዲፊኒሽን ወሎ የእጁ ዳይናስቲ የምንበለው የመሐመድ ዳይናስቲ አሁን ላይ ባለው ሁኔታ አማራ ነው አይደል? አምሃራ በነበረ ጊዜ ግን ረጅም ዘመን በነዚህ በሙስሊም ዳይናስቲዎችና በክርስቲያን ሃይላንድ ኪንግደም ዳይናስቲዎች መካከል የማያቋርጥ ወይም የማያባራ የፓወር ፉክክርና የትከሻ መለካካት ጦርነቶች ነበሩ። ስለዚህ አምሃራ ወይም አማራ የሚባለው ህዝብ አማርኛን የሚናገር ህዝብ ብለን ዲፋይን ካደረግነው አማርኛ የሚናገር ህዝብ በጋራ ሆኖ የሰራቸው ሲቪላይዜሽኖች ብዙ የሉ። ይልቅ አምሃራ ሆኖ የሰራቸው ሲቪላይዜሽኖች አሉት። በዛ ኮንቴክስት ካየነው ላሊበላም የአምሃራ ሲቪላይዜሽን ልንለው ነው። ወይራስ ግን ላሊበላ የአገው ሲቪላይዜሽን ሊሆን ይችላል ማለት ነው፣ ወይም የዛግዌ ሲቪላይዜሽን ነው የሚሆነው። ስለዚህ የአምሃራ ሲቪላይዜሽን መጥቶ የት ላይ ሊመጣ ይችላል? ጎንደር ፋሲለደስ ሊሆን ይችላል፣ የሚታይ አሻራ ማለት ነው። ስለዚህ ይህ ተቃርኖ ምን ይፈጥራል? አምሃራ ኦርቶዶክስ ሆኖ ነው የሚቆመው ወይስ አማራ ሆኖ ነው የሚቆመው? ወይስ አምሃራ ሆኖ ነው የሚቆመው? አማራነት ከኦርቶዶክስነት ተነጥሎ አማራ ልሙጥ አማራ ሴኩላር የሆነ አማራ የመሆን እድሉ ወይም ደግሞ የመሆን ተክለ ቁመናው በዚህ አጭር ዓመት ምን ያክል እውን ይሆናል የሚል በጣም የሚገርም አይነት መብሰልሰል ነበር። በዛ ሰዓት ባለኝ ንባብ ባለኝ ተወልዶ እንዳደገ ማህበረሰብ የማህበረሰቡን ስነ ልቦና እንደሚያቅሰው አምሃራ ማህበረሰብ በአጭር ጊዜ ወጥቶ ሴኩላር የሆነ ጎሳን ወይም ደግሞ ልሳንን መሰረት ያደረገ ወይም ካልቸርን መሰረት ያደረገ አማራ የመሆን እንትን የለው ሊሆን አይችልም። ምክንያቱም አምሃራነት ሜታፎሪክ ማንነት ስለሆነ አንዳንዴ ፕራግማቲክ ካልሆን ይህን አንረዳውም። ለፖለቲካ ኮሬክትነስ የሆነ ነገር ልንል እንችል ይሆናል። ፋክቱ ግን የትኛውም የወሎም የጎጃም የጎንደር ህዝብ ሂጂ እኔ አማራ ነኝ ብሎ ወይ ማታውን ያሳይሻል አይደለም። አማራነት ከኦርቶዶክስ ጋር ነው የሚተረጉመው። ስናድግ እኛም በወሎ አካባቢ እስላምና አማራ እያልን ያደግነው ቤተሰቦቻችን አማራ የሚለውን ሙስሊም ያልሆነ ብለው የሚተረጉሙት የወሎ መንዙማዎቹ ስነ ቃሎቹ ጭምር አማራነትን በኦርቶዶክስ ነው የሚበይኑት። ይሄ ከሙስሊሙ ወገን ብቻ አይደለም፣ ከኦርቶዶክስ ወገን ጭምር አማራነት ኦርቶዶክስነት ነው በማህበረሰቡ አስተሳሰብ ውስጥ። ወይም ደግሞ አጭር በጣም የሚገርም ታሪክ ላቅርብልሽ። የወሎ አብዛኛው ወሎ የሆኑ ሰፈራ ፕሮግራም የሄዱ ህዝቦች በሰፈሩባቸው ቀጠናዎች አማራዎች ሲሏቸው የዛን ጊዜ ያነሷቸው ሂስቶሪካል ጥያቄዎች አሉ። እኛ እስላሞቹን እያለ እንዴት አማራ አድርጋችሁ አሰፈራችሁን? ለ1000 ዓመት የቆየ ፖፑላር ኢማጂኔሽን ማህበረሰባዊ አስተሳሰብ የወል አስተሳሰብ ወይም ደግሞ በማህበረሰቡ አስተሳሰብ ውስጥ ያለ እሳቤ
አማራነት ኦርቶዶክስነት ነው። ኦርቶዶክስ ያልሆነ ጂኦግራፊክ የሆነ ወይም ደግሞ ባህል ወይም ልሳን የሆነ አማራነት የተፈጠረው ከ1983 በኋላ ነው። ከዛ በፊት የማህበረሰቡ አስተሳሰብ ሜታፎሪክ የሆነውን አምሃራነት ነው የሚረዳው። ይህንን ከፖለቲካ ኮሬክትነስ ንግግር ውጭ መሬት ላይ ሊያሳምን የሚችል ሀሳብ ላገኝ አልቻልኩም እስካሁን። ያኔም ትክክል ነበርኩ፣ አሁንም ትክክል ነኝ። ባለኝ የሶሻል ሚዲያ እንቅስቃሴ ማንኛውም የአማራ ኃይል አማራ ሆኖ ጀምሮ ይመጣና መጨረሻ ላይ ኦርቶዶክሱን ይጨርሰዋል። ጦርነትም ሲያደርግ እንደ አማራ ይጀምራል፣ እንደ ኦርቶዶክስ ይጨርሳል። እሺ በቃ ለፖለቲካ ኮሬክትነስ እንቀበለውና አማራነት የአማራ ክልል ህዝቦች ነው እንበል። የአማራ ክልል ህዝቦች ከሆነ የአማራ ክልል ህዝቦች ብሔርተኝነት አማራ ክልል ውስጥ የሚኖሩ በርካታ ሌሎች ብሔሮችም ስላሉ የአማራ ክልል ህዝቦች ብሔርተኝነት እንዴት መሆን ይቻላል? ሌሎች ብሔሮችም ስላሉ ኦፊሻሊ በግልጽ እኛ አማራ አይደለንም የሚሉ። ስለዚህ ክልሉ እኔ በዲሞግራፊ ብዙ ስለሆንኩኝ የክልሉ ብሔርተኝነት በኔ መልክና ቅርጽ በኔ ስም መገለጽ አለበት ከሆነ ሌላ ጉዳይ ነው የሚሆነው። እሺ እነሱ ማይኖሪቲዎች ናቸው፣ ህዳጣኖች ናቸው፣ ኢግኖር አድርጋቸው ማጆሪቲ በሆነው ወይም ደግሞ በዲሞግራፊ ብዙ በሆነው በአማራ ህዝብ ወይም ደግሞ በአማራ ብሔርተኝነት ይገለጽ ከሆነም የአማራ ብሔርተኝነትን የሚያቀነቅሉ ኃይሎች ኋላ ላይ ሲመጡ ዞረው የኦርቶዶክስን ሲምቦል የሚያሳይ አይዴንቲቲ መልበስን ወይም ደግሞ ያን ማኒፌስት ማድረግ ለምን አስፈለጋቸው? ለምሳሌ ፋኖ ጋር ትመጭ ትችላለሽ። መነሻው የአማራ ብሔርተኝነት ማለት ግን የአማራ ብሔርተኝነት ሲሆን በምንድን ነው ራሱ ማኒፌስት ያደረገው? ምናልባትም እንደ ዩኒፎርም የአማራ ህዝብ በአማኑ ቀን ወይም በሰላሙ ቀን የማይለብሰውን ትልልቅ ግብዳ መስቀል እዚህ ጋር ያደርጋሉ። 2-3-4 መስቀል። ይህ መስቀል እኔ በልጅነቴ ኦርቶዶክስ ማህበረሰብ ውስጥ እንዳደገ ሰው አላቀውም። ቀሳውስቶች ላይ ነው የማውቀው እንጂ ተራው ህዝብ ላይ አላቀውም። አሁን ግን እንደ ዩኒፎርም ነው የሚጠቀሙበት። ሌሎች ኦርቶዶክስን ማኒፌስት የሚያደርጉ ሲምቦሎችን ይጠቀማሉ፣ በርካታ ሲምቦሎችን። ይሄ ብቻ አይደለም። በዛ ብሔርተኝነት እንቅስቃሴ ውስጥ ወጥነት የሌለው የአማራ ብሔርተኝነት ወይም ደግሞ እርስ በራሳቸውን አንድ ሊያደርጋቸው የማይችል በርካታ አደረጃጀቶች ነበሩ። የመዋዕለ ተዋሕዶ አደረጃጀት ነበረ። የኢትዮጵያ ለዓለም ብርሃን አደረጃጀት ነበረ። የጃንደረባው አደረጃጀት ነበረ። የጴጥሮሳውያን አደረጃጀት ነበረ። የሳልሳዊ ቴዎድሮስ አደረጃጀት ነበረ። እንደገና ደግሞ በዚህ ውስጥ ደግሞ አማራን በዘውግ ወይም በብሔር ማንነት ሴኩላር አድርጎ የሚረዳ ተራማጅ የሆነ ደግሞ የአማራ ብሔርተኝነትም ነበር። የለም ማለት አይቻልም። እነዚህ ሁሉ የተለያየ ፍላጎትና ዓላማ ይዘው ሲንቀሳቀሱ ስለነበረ ምንም እንኳን በተቻለ መጠን ህቡ አድርገው ሊንቀሳቀሱ ቢሞክሩም በሆነች አጋጣሚና ሁኔታ ማኒፌስት ይሆናል፣ ይገለጣል፣ ይታያል። ወይ በሲምቦል ወይ በአለባበስ ወይ በአነጋገር ወይ ደግሞ በግራንድ ናሬሽን። ለምሳሌ ጎንደር ፋኖ ትልቁ ሰው የሽማግሌው መሳፍንት ሾክ ዳር እንዴት እስላም እንዴት የአህመድ ልጅ ወይም መሐመድ ልጅ ሆኖ የኢትዮጵያ መንግስት ሆነ የሚለው ለረጅም ጊዜ አልተዋጠለትም። ቤዚክ መግፊያው የትግል መግፊያው ይሄ ነው በር ማለት ነው። አብይ አህመድ አሊ እና ጀዋር መሐመድ የግራኝ አህመድ ተቀጽላዎች ወይም ደግሞ የሱ ፕሮጀክት ፈጻሚዎች ናቸው የሚል ናሬሽን ነበረ በአማራ ብሔርተኝነት ውስጥ። ክርስቲያን መስሎ አታለለን ሰልፍ ነበራል። በጣም ብዙ ነገር እኮ ነው ያየነው። ስለዚህ እንደ አማራ ብሔርተኝነት ይጀመርና እንደ ኦርቶዶክስ ያልቃል። ይሄ ለወሎ ህዝቦች በተለየ መልኩ ምን ችግር ይፈጥራል? አሁንም በታሪክ አጋጣሚ እንበለው ልክ
ጎጃምና ጎንደር ላይ ኦርቶዶክስ እንደበዛ ሁሉ፣ ሸዋ ላይ ኦርቶዶክስ እንደበዛ ሁሉ ወሎ ላይ ሙስሊም ይበዛል። ይሄ ምንም መናገር ነውር ይሆናል አንዳንዴ በዛ ፖለቲካ አስተሳሰብ ውስጥ። ጎጃም ላይ ኦርቶዶክስ ይበዛል ሲባል ኖርማል ነው፣ ወሎ ላይ ሙስሊም ይበዛል ሲባል ነውር ነው። ከዚህ አስተሳሰብ ይጀምራል እየታገልኩ ያለሁት። ሙስሊም ይበዛል። ያ ሙስሊም ማህበረሰብ ደግሞ በተለየ ደግሞ ሙስሊም አማራዎች ተጎጂ የሚሆኑበት ፕሮጀክት ነው ማለት ነው ይሄ ብሔርተኝነት። አንደኛ ጠርቶ ብሔርተኛ ሴኩላር የሆነ የዘውግ ብሔርተኛ መሆን ስላልቻለ፣ ስለዚህ ምን ያደርጋል? በውስጡ ያሉ ሙስሊሞችን በሁለት መልኩ ሌብል ያደርጋቸዋል። የመጀመሪያዎቹን ጉድ ሙስሊም ይላቸዋል፣ ነባሩ ሙስሊሞች ይላቸዋል። እነዚህን ከአዲሶቹ ሙስሊሞች ነፃ ለማውጣት ነው የሚል ፖለቲካል ሴራ ይሰራል ማለት ነው። ግን አፍተር ኦል ግን ጉድ ሙስሊሞች ባድ ሙስሊሞችን ይጠናቀቃሉ። ጉድ ሙስሊሞችን ሪሶርስ በማድረግ እውቅና በመስጠት ለእናንተ ነው ትግል እናድርገው ማለት በማደራጀት አጌንስት ኦፍ ባድ ሙስሊምስ ያሏቸው። ባድ ሙስሊም ስለነሱ ምንድነው? የኢትዮጵያን ወይም የአምሃራን ዶሚናንስ የሚቃወም የኦርቶዶክስን ዶሚናንስ የሚቃወም ይቺ ሀገር ለሁላችንም እኩል መሆን አለባት፣ ይቺ ሀገር የሁላችንም ናት፣ ሁላችንም እኩል የምታስተናግድ መሆን አለባት፣ ሁላችንም እኩል የምንታይባት መሆን አለባት፣ ሁላችንም እኩል የምትጠቅምም ለሁላችንም እኩል ኃላፊነት የምትሰጥ መሆን አለባት ብሎ የሚነሳውን ሌብል የሚያደርጉት ፖለቲካል ኢስላም ወይም ደግሞ ባድ ሙስሊም ወሃቢያ ብሎ ሌብል ስለሚያደርጉት ጉድ ሙስሊም ብሎ የሚያስቡትን ደግሞ ያኮረፈውን ወይም ተገፍቷል ብሎ የሚያስቡትን ኃይል አጌንስት ኦፍ ይሄን የማሰለፍ ቴንደንሲ ያላቸው። ይህም በተደጋጋሚ ነው የሰሩት። ከፋኖ አደረጃጀት ውስጥ በይፋ የነባር ሙስሊሞችን ህልውና የማስጠበቅ የሚል አንድ አደረጃጀት አለ። ሴኩላር የሆነ አደረጃጀት ከሆነ ፋኖ ብሔርተኛ ከሆነ ስለ ሃይማኖት ነባርና አዲስ ብሎ ካታጎራይዝ የማድረግ ማንዴቱም ስልጣኑም አልነበረው። ስለዚህ ለእነዚህ የነቁ የተባሉ ጥያቄ የሚያነሱ ኢሚዲየት ዳንጀር ውስጥ ይገባሉ ማለት ነው። በሂደት ደግሞ ጉድ ሙስሊምስ የተባሉት ደግሞ ወይም ነባር የተባሉት ደግሞ አይቀርላቸውም፣ ታሪካዊ በደል ደርስባቸዋል ማለት ነው። ስለዚህ የአማራ ብሔርተኝነት ነጥሮና ወይም ደግሞ ከሪሊጂየስ ዊንጉ ትራንስፎርም አድርጎ ተሻግሮ ሴኩላር የሆነ ማንነትን በአጭር ጊዜ መላበስ ስላልቻለም ባይዘው አቦርት አድርጓል። ስላልቻለም ምን ሆኖ መጣ ማለት ነው? እነዚህን ሙስሊሞች ተጠቂ ወይም ሴኩሪታይዜሽን ውስጥ ይከትና ወይም ደግሞ ተሰጊነት ውስጥ ይከትና አጌንስት ኦፍ እነሱ የሚሄድበት ሁኔታ በጣም ይሰፋል ማለት። ለምሳሌ ተባባሪ አይደሉም ብሎ ሊያጠፋቸው ይችላል። ባንዳዎች ናቸው ብሎ ሊያጠፋቸው ይችላል። ሰላዮች ናቸው ብሎ ሊያጠፋቸው ይችላል። የምንታገለው ኃይል ወይም ደግሞ የጠላታችን ተባባሪዎች ናቸው፣ ሰላይ ናቸው፣ ጆሮ ናቸው፣ ደጋፊዎች ናቸው ብሎ ሊያጠፋቸው ይችላል። በተለያየ መልኩ ቪክቲም ሆነዋል። ስለዚህ የአማራ ብሔርተኝነትን ከአንድ ሙስሊም ሆኜ ሳስበው ትክክል ሆኖ ስላልታየኝ በረጅም ጊዜ ተቃውሜዋለሁ። ብዙ ጊዜ እንደዚህ ያሉ ሀሳቦችን ስለማራምድ በሶሻል ሚዲያ ላይ እንደዚህ ያሉ ሀሳቦችን ስለማሰራጭ በቅርበት ለማያውቁ ሰዎች የሚመስለው የሆነ የሚፈጥረው ጭራቅ አለ። ይህ ልጅ ምን አይነት ነው? አንዳንዱ በጣም ክርስቲያን የምጠላ፣ አንዳንዱ የሆነ ክርስቲያን አይቼ የማላቅ፣ አንዳንዱ ደግሞ በጣም አክራሪ ውሃብያ፣ አንዳንዱ ደግሞ ይህ በቃ በጣም በኢንፌሪዮሪቲ ኮምፕሌክስ ውስጥ ያደገ ምናምን የሚሉ ገለጻዎችን ሁሌ ሰማቸዋለሁ። እና እነዚህ ሁሉ አይደሉም። ተወልጄ ያደግኩት ደቡብ ወሎ ቦረና መካነ ሰላም አራዳ የምትባል ሰፈር ነው የተወለድኩት። እዛ ሰፈር ውስጥ
በጣም በርካታ ክርስቲያኖች ጓደኞቼ ጋር ነው ያደግኩት። ይሄ ብቻ አይደለም። እናቴ የአክስቴ ልጅ የሆነችን ክርስቲያን ልጅ እና እኔን ሁለታችንን በአንድ ጡት እያጠባች ወይም በአንድ ጡት እየጠባን ያደግነው። ዛሬ ያቺ ልጅ የጡት የጠቤቴ ናት። ማግባት አይቻልም አይደል? እህት ናት። ለእህት የሚገባው ሀቅ ሁሉ በእስልምና ይገባታል። ስለዚህ ይሄ ነው። ከዛ ባሻገር በጣም ፈን የሚያደርገው አንድ ዲያቆን ጓደኛ ነበረኝ። ኦልሞስት ከ9ኛ ክፍል በኋላ እስከ ጣሊያን ድረስ አብሮ የመጣሁት ማለት ነው። ይሄ ዲያቆን ጓደኛዬ ቤተክርስቲያን ሲሄድ ሰንበት ትምህርት ቤት እኔ ሄድና ቤተክርስቲያን አስገብቸው እኔ እዛ ቤተክርስቲያን ውስጥ ያሉ የመቃብር ጽሁፎችን የማንበብ በጣም ብዙ ልምድ ነበር በልጅነትና እሱን እያነበብኩ ጠብቀዋለሁ። ከዛ ወጣና ደግሞ መግሪብ መስጂድ አብሬው እሄዳለሁ። ስለዚህ የሚለኝ ረመዷን መስጂድ ውስጥ ሄድና ኮርና ውስጥ አስተኝቼው እኔ ሶላት ሰግጄ ስጨርስ ቀስቅሼው ቤት እንሄዳለን። በዛ ሰዓት ዲያቆን ነው እሱ። እውነቱን ለመናገር እኔ ጣሊያን ማስተርስ አግኝቼ ሲሄድ ሁለተኛ ማስተርስ ሰራ የትምህርት እድሉን ያገኙት በማህበረ ቅዱሳን በኩል ነው። ብዙ ሰው አያውቅም ይሄንን እና ይሄ ብቻ አይደለም። ጓደኛዬ የዜማ ትምህርት ሲማር ዜማ ይማራል። የክርስትና ውስጥ ያሉ የዜማ ያቋቋም ትምህርቶች አሉ አይደል? ዜማ ሲማር ዜማውን መጠበቂያውን ነግሮኝ ጠብቀኝ ይለኝ ነበርና እንደዚህ ነጽር ምናምን ሲል እጠብቀው ሁላ ነበርና ይሄ ብቻ አይደለም። ስላሴ እኮ 4 ኪሎ ስላሴ ቴዎሎጂ ውስጥ ገብቼ ማር ነበር እየተጋበዝኩኝ። ስለዚህ በጣም ለክርስትናው በተለይ ለኦርቶዶክሱ በጣም ቅርብ ነው ባይዘውኝ። የ81 አሃዱን የ80 አሃዱ ነው የሚባለው የ81 ነው አይደል? የኦርቶዶክስ መጽሐፍ እንትን ባይብል። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባይብል ከፕሮቴስታንት ባይብል ይለያል ባይዘውኝ። ተጨማሪ መጽሐፎች አሉት ነው እና ይህ መጽሐፍ እኔ ዩኒቨርሲቲ እንደወጣሁ ከዘፍጥረት እስከ ዮሐንስ ራእይ 2 ጊዜ አንብቤዋለሁ። ማለት በጣም ቅርብ ነኝ ለኦርቶዶክስ ብዬ አስባለሁኝ። እና ኦርቶዶክስ ላይ ያላደግኩ አይደለሁም። ግማሽ ፋሚሊ ኦርቶዶክስ ግማሽ ሙስሊም ሆኖ ያደግኩ ሰው ነኝ። ከኦርቶዶክስ ማህበረሰብ ጋር በተለየ መስተጋብር ያደግኩ ሰው ነኝ። ምናልባትም ዛሬ ዘመን ኦርቶዶክስ ቤተክርስቲያን የኔ በዓላቶች ናቸው ብላ የወሰደቻቸውን በልጅነታችን የወል በዓላት የሚመስሉትን ሁሉ እያከበርኩ የመጣሁ ሰው ነኝ። በልጅነታችን የወሎ ህዝቦች ባህል ይመስሉን የነበሩ ለምሳሌ ቡሄ እስከ ቅርብ ጊዜ ድረስ የህዝብ ባህል እንጂ የኦርቶዶክስ ባህል አልነበረም። ጳጉሜ መታጠብ ኖርማል ነው፣ የታጠብን ነበር። በጣም በርካታ አይነት እንትኖች አሉን። እንደው ዛሬ ላይ ስንሆን የምንስቀማት ይሄ ማዕከሉ ህዝብ የማይረዳው እኛ የኖርንባቸው የኦርቶዶክስ ትራዲሽኖች አሉን። በጣም በርካታ ትራዲሽኖች በዛ ውስጥ ነው የመጣሁት። ኦርቶዶክስ ጓደኛ አለኝ። ከኦርቶዶክስ ማህበረሰብ ጋር ተጋብቶ ተዋልዶ ከመጣ ማህበረሰብ ውስጥ ነው የመጣሁት። በዛ ሂደት ነው የመጣሁት። ሁለተኛው የኢንፌሪዮሪቲ ኮምፕሌክስ ስላለብህ ነው እና የአይደንቲቲ ኮንፊውዥን ስላለብህ ነው የሚሉት ስጭቶች ይበዛሉ። ለእነሱም መግለጽ ያስፈልጋል። ኢትዮጵያ ውስጥ ሙስሊሙና ኦርቶዶክሱ የኢትዮጵያ ባለሀቅ ነው የሚል መጽሐፍ የጻፈ ብቸኛ ሰው አብዱል ጀሊል ነው። ተምኔታይት ደሴት እስከ ግማሽ ድረስ የሚተርከው እነዚያ ክርስቲያኖች ነን ያሉ ለሙስሊሞች በተለየ መልኩ ቅርብ ወዳጆች ናቸው የሚለውን ከ200 ገጽ በላይ ወይም ከ100 ገጽ በላይ ወስዶ የጻፈ አብዱል ጀሊል ነው። ኢትዮጵያ ውስጥ የሙስሊም ክርስቲያን ኦርቶዶክስ የሙስሊም ኦርቶዶክስ ሃርሞኒና መስተጋብር ብቻ ነው ኢትዮጵያ ሊያድናት የሚል የፖለቲካ እንትን የሰጠ አብዱል ጀሊል ብቻ ነው። ባይዘው በዚህ ደረጃ የጻፈ ሰው አላውቅም እኔ ባለኝ ንባብ። ስለዚህ ተምኔታይት ደሴትን ላነበበ ሰው በደንብ ያገኘዋል።
የበታችነት የሚለው ቱ ቢ ፍራንክ እንደኔ ከመሻይኽ ፋሚሊ ለመጣ እንደኔ የመሻይኾች ሀገረ ገዢ ሆነው ኤክሰርሳይዝ ሲያደርጉ ሙስሊም ክርስቲያኑ በነዛ መሻይኾች ስር ሲተዳደር እያየ ላደገ ሰው ይህ ብቻ አይደለም። እነዛ መሻይኾች የኔ አያት ለምሳሌ ሼክ ደባት የአካባቢው ማህበረሰብ በሙሉ ማዘዝ መምራት መቻላቸው ብቻ ሳይሆን ጣሊያን እንኳን ሲመጣ ከበላይ ዘለቀ ጋር ብቸኛ በላይ ዘለቀ ልታሸንፍልኝ ልታስታርቀኝ የምትችለው አንተ ነህ ብሎ ወደ ድርድር የገባው ሼክ ደባት ነው አያት ጋር ነው። ስለዚህ እኔ የመጣሁት በገዢ ስነ ልቦና ውስጥ ነው። አላቀውም ማይኖሪቲ ስነ ልቦና አላቀውም። ቱ ቢ ፍራንክ ገዢ ስነ ልቦና የሼኾቹ ልጅ እየተባልኩ በየሄድኩበት ሰው ሆነር እያደረገኝ እያከበረኝ ነው የመጣሁት። ስለዚህ በዛ ስነ ልቦና ውስጥ ነው የመጣሁት። በነገራችን ላይ ወሎ ውስጥ መሻይኾቹ ዳይናስቲ ናቸው። ይሄ ነው አሁን እዚህ መጽሐፍ ላይ አንዱ የገለጽኩት ይሄ ነው። አሁን ከአዲስ አበባ ወደ ታች ያለ ህዝብ ሼኾችን የሚያውቃቸው ቃልቻ ደረሳ ቂራት የሚያቀራ መስጊድ የሚያሰግድ ብሎ ነው የሚያውቃቸው። የአማራ ክልል መሻይኾች በተለይ ወሎ ውስጥ ያሉ መሻይኾች ዳይናስቲዎች ናቸው። ሀሪማዎቻቸው ኮርት ነው፣ ቤተ መንግስት ነው፣ ማህበረሰብ ያስተባብራሉ። እንኳን ሙስሊሙ ክርስቲያኑ ጭምር የሚፈራበት የሚያስገድዱበት ፓወር አላቸው። የሼኾቹ እርግማን ዋና ማስገበሪያ ነው። በላይ ዘለቀን ሼኾቹ ይረግሙሃል ና ትሎ ታረቅ ብሎ ይታረቃል። ለዛ ነው ጣሊያን ሂድና እሱን አምጣልኝ አንተ ከተቆጣሁ ይሰማኛል ያለው። አያቴ ደረሶቻቸውን ፈረስ ጉግስ ያስተምራሉ፣ ውሃዋን ያስተምራሉ፣ ጦር ያስተምራሉ፣ ትግል ያስተምራሉ። ዳይናስቲዎች ናቸው። ስለዚህ እዛ አካባቢ ለመጣና ከዛ አካባቢ እንደተወለደ ሰው የገዢ ስነ ልቦናነት ነው የሚያውቀው። የአይደንቲቲ ኮንፊውዥን የሚለው ሌላኛው ጥያቄ ደግሞ ያስቀኛል በጣም። አይደንቲቲ የሚለው ብሔርን መሰረት ያደረገ ከሆነ ሪሰንት ፌኖሜናን ይዘው የ20 ዓመት ድህረ 83 የመጣ አጀንዳ 87 የመጣ አጀንዳ ነው። ስለዚህ አይደንቲቲ በብሔር ሲገለጽ ወሎ ውስጥ አላውቀውም። እኔ አማራነትን ለመጀመሪያ ጊዜ ያወቅኩት ዩኒቨርሲቲ ውስጥ ነው። በቃ አላውቀውም። ይሄ የብዛኞቻችን ከወሎ አካባቢ የመጣን ሰዎች ችግር ነው። ብአዴን የሚባል የአማራ የተለየ ከኢህአዴግ ውጭ የሆነ በአማራ ብሔራዊ ድርጅት የሆነ መኖሩን ለመጀመሪያ ጊዜ የሰማሁት ሀረማያ ዩኒቨርሲቲ ውስጥ ነው። ስለዚህ አይደንቲቲ የሚገለጸው በብሔር ከሆነ የብሔር አይደንቲቲን ገና አላውቀውም፣ አልተለማመድኩትም። ይሄ አብዛኛው የወሎ ህዝብ ችግር ነው። አብዛኛው ወሎዬ የብሔር ማንነትን አያውቀውም። የባህላዊ ማንነት አለማወቅ ግን የአይደንቲቲ ችግር ያለብህ ሊያስብል አይችልም። ምናልባት የአይደንቲቲ ችግር ያለብህ አንተ ነህ እያለ ነው የወሎ ህዝብ። ምንድነው ሰው ደግሞ በዘር ተዋድ ነው እያለ ነው። ስለዚህ ይሄ አይደንቲቲ ኮንፊውዥን ምናምን እኔ ወደኋላ ዘሬን ስመዝ ከኦሮሞ ተወልጃለሁ። ይህችን በጣም ያወሏታል። ቀረብ ብዬ 9ኛ አያቴ ላይ አፄ ፋሲለደስ አለ። አማራንን ከሚሉት በላይ የንጉስ ዘር ሆኜ ይገኛለሁ። ግራ ይገባኛል አንዳንዴ። ጾታው ደም ምናምን አይደለም። ስለዚህ ሐሳብ ነው የማቀርበው። ሐሳቦችን ከመፍራት የተለየ ሐሳብ አይደለም የማቀርበው። መጋፈጥ ነው የከበዳቸው። ሐሳቡ ከብዶ አይደለም። እማነሳውን ፋክት ግን ስለሚያም ያን መጋፈጥ ግን ትልቅ ቻሌንጅ ሆኖባቸዋል። ማንኛውም አካል መጥቶ ከኔ ጋር መነጋገር ይችላል፣ መወያየት ይችላል። ገና አሁን ነው ጎልማሳነት ውስጥ እየገባ ያለሁት። በባለፉት 10 ዓመት ውስጥ በጎረምሳ እድሜ ነው እየጻፍኩ ያለሁት። ስለዚህ ሜንቶር ማድረግ ይችላል፣ ሐሳብ መቀየር ይችላል፣ ማብሰል ይችላል፣
ማስተካከል ይችላል፣ ማረም ይችላል፣ መወያየት ይችላል። ሁሉም ነገር ክፍት ነው እንጂ በሩቅ ሆኖ እንደ ጭራቅ መፍራት ኖርማሊ ፈርተውት አይደለም፣ ስትራቴጂክ ነው። ሌብሊንጉ ለስትራቴጂክ ስለሆነ ነው። ይሄ ቢቀር እላለሁ። መጽሐፉ ራሴን በደንብ ከመግለጽ ልሞክር ጀምር። እኔ ባክግራውንዴ የኢኮኖሚክስ የአካውንቲንግ እና የቢዝነስ ተማሪ ነኝ። ስለዚህ በታሪክ አልተማርኩም። የታሪክ ባለሙያም ተመራማሪም አይደለሁም። ዝም ብሎ በተለምዶ የታሪክ ተመራማሪ ምናምን እያሉ ይገልጹታል። ያ ስህተት ነው። ስለዚህ እኔ ታሪክም አይደለም የምጽፈው። እኔ ሚናዬን ለይቻለሁ ከጅምሩ ጀምሮ። ትርክትም ማቅናት፣ ትርክትን ማስተካከል፣ ትርክትን የጎበጠን ታሪክ መስመር ማስያዝ ነው። ይህን ለራሴ የሰጠሁት ተልእኮ ነው። ስለዚህ መጽሐፎቹ ወደ ኋላ ስንመለከት ናሬሽን ነው የሚያፈርሱት እንጂ ታሪክ አይደለም የሚቀይሩት፣ ወይም አዲስ ታሪክ ግኝት አይደለም የሚያፈጥሩት። ኪነት ያገነነው አፄ በኪነት በአርት የተሳለ ቴዎድሮስ የሚባል በልጅነቴ በጣም ሞዴሌ እያረኩት እየወደድኩት የእሱን ግጥሞች እያልኩ ያደግኩበት ንጉሥ አለ። የጸጋዬ ገብረ መድኅን ግጥሞች እየሸመደድኩ ትምህርት ቤት እንደ ተውኔት እያቀረብኩት የመጣሁት ቴዎድሮስ አለ። ወይራስ መሬት ላይ ያለው ቴዎድሮስ፣ መቅደላ ላይ የሞተው ቴዎድሮስ እና ያ ቴዎድሮስ ይለያያሉ ነው። ይሄን ነው ማቅረብ የፈለኩት። ስለዚህ የአርቱ ቴዎድሮስ ሌላ ነው፣ መሬት ላይ ያለው ቴዎድሮስ ሌላ ነው። ያን ሳቀርብ ይህንን አርት ማቅረብ ፈልጌም አይደለም፣ ይሄንም አይደለም ዋናው ግቤ። በወቅቱ ቅድም እንዳልኩሽ የአማራ ብሔርተኝነት ሪቫይቭ ሲያደርግ ተምሳሌት አርአያ የሚሆነው መታገያ ወይም ማታገያ የሚሆነው ትርክት ይፈልግ ነበር እና ወደኋላ ሄዶ ሲመለስ ወደኋላ ሄዶ ሲያጠና በፕሮጀክት ነድፎ ያወጣው የቴዎድሮስን መጽሐፍ ነው። ታሪክ ነው ባይዘወይ የነ ሞረሽ ወገኔ ምናምን ከነ አብን በፊት የነበሩት የማታገያ ወይም ደግሞ መጠለያ አምብሬላ አድርገው የወሰዱት ወይም ደግሞ የአማራ ብሔርተኝነት የበኩር ጀማሪ አድርገው የወሰዱት ቴዎድሮስን ስለነበረ ቴዎድሮስን ነው የሰሩት። ቴዎድሮስ ሌላ መልክ እየያዘ መጣ ማለት ነው። ወይስ ቴዎድሮስ የሚለውን መመርመር ያስፈልጋል ማለት ነው። ቴዎድሮስን ስመረምረው ይህ ሙስሊም ጠል ነው፣ ኦሮሞ ጠል ነው። በጠቅላላው የአባቴን አልጋ እስላምና ኦሮሞ ወረሰብኝ ብሎ የተነሳ ኃይል ነው፣ ሰው ነው። ወይም ደግሞ አገሪቱን ከእስላምና ከኦሮሞ ነጻ ታወጣለህ ተብሎ በትንቢት የመጣ ስያሜውንም በዛ መልኩ የሰየመ ከካሳ ወደ ቴዎድሮስ። የቴዎድሮስ ትንቢት እስላምና ኦሮሞን ነጻ አድርጎ ኢትዮጵያን የሚያስተዳድር ሰላም የሚያደርግ ፍቅር የሚያደርግ የሚል ስለነበረ ራሱን ከካሳ ወደ ቴዎድሮስ ራሱ ዲፋይን ያደረገውን ነገር ላፍርበት ስለማልችል ማለት ነው። ከካሳ ቴዎድሮስን ኢንዶርስ ሲያደርግ ያን ትርክት ስለሚወስድ፣ ስለዚህ በተለየ መልኩ እዛ ቀጠና ወሎ አካባቢ ላይ ደግሞ ያሉትን ዳይናስቲዎች ሙስሊም ዳይናስቲዎችን ጥላት አድርጎ የወሎን የሙስሊም እና የእስልምና የልህቀት ሴንተርነት ለማፍረስ እቅድና ፕላን አድርጎ ሪሶርስ አዘጋጅቶ የመጣ ኃይል ነው። ሰው ስለሆነ ያንን ትርክት ማፍረስ ነበረብኝ። ስለዚህ አፍርሼዋለሁ ማለት ነው። ሁለተኛው መጽሐፍ ተምኔታዊት ደሴት ነው። ይህም ትርክት ነው የሚያወራው። ኢትዮጵያ የሁሉም ሀገር እንጂ የክርስቲያን ደሴት አይደለችም። የክርስቲያን ደሴት የሚባለው አስተሳሰብ ሞተዋል፣ ተቀብሯል። ተምኔት ነው፣ ህልም ነው። አሁን ባለው ተጨባጭ ኢትዮጵያ የኢትዮጵያ ሕዝቦች ሀገር ናት እንጂ ደሴትም አይደለችም፣ የክርስቲያንም አይደለችም የሚል ጭብጥ ያለው ነው። የአሁኑ መጽሐፍ ከተምኔታዊት ደሴት ኤክስቴንሽን ነው። የመጀመሪያው ሙስሊሞች እዚህ ሀገር ላይ እንግዳ፣ ባዕድ፣ መጤ ዘግይተው የገቡ የሚል ግራንድ አስተሳሰብ አለ ወይም ግራንድ ትርክት አለ። ይህ አስተሳሰብ ውለታም ይቆጠርበታል፣ ትርፍም ይዛቅበታል። ውለታ የሚጠቀስበት
አስተናግደናችኋል፣ ተቀበለናችኋል። እኛ አስተናጋጆች ነን፣ እንግዳ ተቀባዮች ነን፣ ጥሩዎች ነን። እናንተ ደግሞ እንግዶች ስለሆናችሁ እንግዳ በቤቱ እንግዳ እንዳደረጉት የሚሆን እንጂ እንግዳ ሰው ቤት መጥቶ አይቀርጥም የሚለውን አስተሳሰብ ስለሚፈጥር፣ ሁለተኛው የሀገሪቱ ጅምሮች እኛ ነን ብሎ ስለሚታሰብ ቀዳሚው ትርፍ ለኛ ይገባናል፣ ከኛ ከተረፈ ለእናንተ ሊሆን ይችላል የሚል ኢኮኖሚክ አስተሳሰብም ስላለው፣ ስለዚህ ይሄ መፍረስ ነበረበት። ይሄን ለማፍረስ ምን መሆን ነበረበት? ሪሊ ክርስትና ነው ቀዳሚው ከእስልምና የሚል ጥያቄ ማንሳት አለብኝ ማለት ነው። ይህን ሪሰርች ጋፕ ስወስደው ኢትዮጵያ ሙስሊሞችም እንደው የዋሆች ስለሆነ የተቀበልነው ይሄ ነበር። ወደ ኋላ ሄዶ ማጥናት ሲጀምር በተቃራኒ ሆኖ ይገኛል ማለት ነው። እስልምና የኢትዮጵያ ጅምር ሃይማኖት ሆኖ፣ እስልምና የኢትዮጵያ የበኩር ሃይማኖት ሆኖ ይገኛል። ለዚህም ነው በኢትዮጵያ ቅድመ አክሱም የነበሩ ሃይማኖታዊ ጥናቶች በሙሉ ኢትዮጵያ ውስጥ መሰረታዊ የሆነ ፋንዳሜንታል የሆነ በአርኪኦሎጂ የሚደገፍ በህዝቡ የአንትሮፖሎጂ የሶሺዮሎጂ ጥናቶች የሚደገፍ የአህዳዊ ሃይማኖቶች ቅርስና ውርስ ነበር ኢትዮጵያ ውስጥ። ከህገ ልቦና ከሚከተሉት ከቅማንቶች ወይም ቤተ እስራኤል ካልናቸው ግን ሃይማኖታቸውን ከያዕቆብ በፊት ከእስራኤል በፊት የአብርሃምን ሃይማኖት ተከታይ የነበሩ ህዝቦች ኢትዮጵያ ውስጥ ኤግዚስት ያደርጋሉ። በአብዛኛው የኢትዮጵያ ጅምር ሲቪላይዜሽን የተገነቡት ኩሽቲኮች ቅማንቶች ልንል እንችላለን፣ አገዎች ልንል እንችላለን፣ አፋሮች ልንል እንችላለን፣ ኦሮሞዎች ልንል እንችላለን፣ ሶማሌዎች ልንል እንችላለን። ኤርትራም ውስጥ ያሉ ኩሽቲኮች በሙሉ የሚጋሩት የዋቃ ወይም ደግሞ የረቡስ ሰማዋት የሰማይ ፈጣሪ የሰማይ አምላክ በምስል የማይገለጽ አምላክ እና የአህዳዊ አንድ የሆነ አምላክ ወግና ልማድ ወይም ደግሞ ቅርስ በኢትዮጵያ ውስጥ አለ። ያን ጠቅልለን ስናመጣው እስልምና ነው ሆኖ የሚገኘው። ስለዚህ ኢትዮጵያ ውስጥ እስልምና የኢትዮጵያ ጅምር ሃይማኖት ሆኖ እናገኘዋለን። ምሁራኖች፣ የዘርፉ ምሁራኖች በሰፊው ሊሄዱበት ሊያጠኑበት ይችላሉ። ከኔ የሚጠበቀው የሪሰርች መነሻ ሀሳቦችን ማቅረብ ነው፣ ማምረት ነው። ስለዚህ እሺ ይሄ ከሆነ ኦርቶዶክስስ ክርስትናስ ብለን ስንወስድ በባህሪው ክርስትና ከክርስቶስ በኋላ የተፈጠረ ነው መሆኑ። እስልምና ከሙሐመድ በፊት የነበረ ሃይማኖት ነው። ክርስትና ግን ከኦርቶዶክስ በኋላ ከኢየሱስ በኋላ የመጣ በመሆኑ ይህ ብቻ አይደለም። ኢትዮጵያውያን ጅምር ኦርቶዶክስ ክርስቲያኖች የዛሬው ቨርጂን ኦርቶዶክስ ክርስቲያኖች ነበሩ ወይ? ይህ ሌላ ጥያቄ ነው። እነ ኢዛና እነ ካሌብ፣ በተለይ ካሌብ ነጃሺ፣ እነዚህ ሰዎች ኦርቶዶክስ ተዋህዶ ክርስቲያኖች ነበሩ ወይ? ኢትስ አ ፖይንት። የነጃሽን እና የካሌብን ታሪክ በደንብ ላጠና ከዚህ ተቃራኒ ሆኖ ይገኛል። እስልምና ወደ ኢትዮጵያ ሲገባ ብለን ስናወራ ድህረ 615 በነብዩ ሰለላሁ ዐለይሂ ወሰለም የታደሰው እስልምና ማለታችን ነው። ወደ ነጃሺ ኮርት ሲመጣ በቀላሉ ነው ኢንተርቴን ተደርጎ የተቀበለው። ለምንድን ነው? ከጅምሩ የእስልምናን ቨርዥን የሚመስል ሃይማኖት ኢትዮጵያ ውስጥ ስለነበረ አልከበዳቸውም፣ አልደነገጡም። ሲሳባውት ኤክስቴንሽን እንደሆነ ተረድተውታል። ለዛ ነው ነጃሺ የእኛና የእናንተ ሃይማኖት ከአንድ ኦሪጂን ከአንድ ምንጭ ነው የተቀዳው አለ።
የኛና የናንተ ሃይማኖት እቺን ያክልነት የላትም ማለት 10 ታደረገ የነበረ ላይ ሲጨምር አይደነገጥም። እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የተፈጠረው እስልምና ወደዛ ሲገባ ወደ ኢትዮጵያ ሲገባ የኢትዮጵያ ስቴቱ አልደነገጠም፣ ኢንተርቴን ያደረገው። ለምን? በወቅቱ የነበረው የክርስትና ቨርዥን ሞር ኦር ለስ ሐነፊ ባህሪ ስላለው አሃዳዊነት ባህሪ ስላለው፣ ስለዚህ እስልምና እንግዳ ሆኖ አይደለም የመጣው፣ ቤቱን ሊያድስ ነው የመጣው። ይሄ አንዱ ነው። ሁለተኛው ውለታ እኛ አስተናጋጆች ነን የሚለው ውለታ ከወሰደ በኋላ የኦርቶዶክሱ ኃይል ተቀበለናችኋል የሚለው ውለታ ለመቀበል ሲል የነጃሺን መምጣትና የነጃፈርን መምጣትና የሷሃቦችን መምጣት ይቀበልና የነጃሺ ማስተናገድ ይቀበላል። ይህን ታሪክ ከታመጣችሁት ብለሽ ስትጠይቂ በየትኛውም የቁፋሮ ሳይንስ ወይም ደግሞ ምናምን ጥናት አይደለም የተገኘው። ከአረቢክ ወይም ከእስልምና ወይም ከሙስሊም ልሂቃን የታሪክ ተመራማሪዎች ነው የተወሰደው። ውለታ ለማስቆጠር የእስልምና ታሪኮችና የአረብ ሊትሬቸሮች ቅቡልነት ካላቸው ለሌላውም ደግሞ ቅቡልነት ሊኖራቸው ይገባል ነው አይደል? ሌላው አርጊውመንት ይሄ ብቻ አይደለም። እሺ ውለታ ለማስቆጠር ነጃሽን ከተቀበላችሁት በኋላ የነጃሽን መስለም ለምን መቀበል አልፈለጋችሁም ስትይ ደግሞ የመጀመሪያው ኢትዮጵያ ውስጥ ሙስሊም ንጉስ ነበረ ልትይ ነው። ይሄ ደግሞ ቀጣይነት ያለው የሰለሞን ከሰለሞን የሚወለድ ክርስቲያን የሆነ ወንድ የሆነ ንጉስ ምናምን የሚለውን ትርክት ሊያፈርሰው ነው። ስለዚህ አይቀበሉትም። ኦኬ እንደዛ ከሆነ ለባለፉት 30 እና 40 ዓመታት ነጃሺ ሰልሟል አልሰለምም የሚል አርጊውመንት በሙስሊም ልሂቃንና በእነሱ መካከል ተደርጓል። ፋይናሊ እነሱ በሚሊኒየም የኢትዮጵያ ኦርቶዶክስ ቤተክርስቲያን ባወጣቸው አንድ ፓምፕሌት ነጃሺ የሚባል ንጉስ የለም ብላ ነው የወጣቸው። ኦኬ ፖዝ እናድርገው። ሰልሟል አልሰለምም አይደለም። ነጃሺ ኦርቶዶክስ ነበር ወይ ነው ጥያቄው። ለመስለም መጀመሪያ ኦርቶዶክስ ነበር ወይም ክርስቲያን ነበር አይደል መሆን ያለበት? እሱን ኩዌሽን እናደርጋለን። ሁለተኛ ነጃሺ ስደተኞችን ነው የተቀበለው ወይስ ልኡካን ነው የተቀበለው? ሌላ ጥያቄ ነው። ሶስተኛ የነጃሽና የነብዩ ግንኙነት የመዲና ፕላን ቢ ነበር ወይስ ዝም ብሎ ተራ ስደት ነበር? ይሄ ሌላ ምርምር ይፈልጋል። መጽሐፍ በዲፕ በሆነ መልኩ ይሄን ያጠናል። መጽሐፉ በመጀመሪያው ክፍል ላይ እስልምና የኢትዮጵያ ጅምር ሃይማኖት መሆኑን ከገለጸ ከአሰርት ካደረገ በኋላ እስልምና ወደ ኢትዮጵያ በ615 የገባው የፈረሰ ቤቱን ሊያቀናን መሆኑን አሰርት ካደረገ በኋላ ነጃሺ ሰልሟል አልሰለምም ብቻ ሳይሆን ነጃሺና ነብዩ ሰለላሁ ዐለይሂ ወሰለም በኢትዮጵያ ውስጥ አንድ ኢስላሚክ ስቴት ለመፍጠር ሲሰሩ ነበር የሚል ኮንክሉዥን ያመጣል። እንዴት ነበር ለምን የሚለው መጽሐፉ ላይ ዲቴል አለ። አሳማኝ የሆኑ ሂስቶሪካል ፋክቶችን ይዞ ነብዩ ሰለላሁ ዐለይሂ ወሰለም የመዲና ፕሮጀክት ባይሳካ ኖሮ ኢትዮጵያ ውስጥ አስቻይ ሁኔታ ፈጥረው ጨርሰው ነበር። ይሄን አሰርት ያደርጋል። ከዛ ቀጥሎ መጽሐፉ ኢትዮጵያን ሙስሊምስ በኢትዮጵያ ውስጥ እየተሰደዱ እየተጨቆኑ ሊያቢሊቲ ሆነው ብቻ ነበር የኖሩት? ይህን ኩዌሽን ያደርጋል። የጭቆና ትርክታችን ኦቨርዶዝ እንዳይሆን ማረም ስለሚያስፈልግ፣ ስለዚህ እስልምና በኢትዮጵያ ውስጥ በምን መልኩ ተስፋፋ የሚለው የመጀመሪያው ጥያቄ ነው። ይህንን ሳይንቲፊካሊ በደንብ አንስቶ እስልምና በኢትዮጵያ ውስጥ የተስፋፋባቸውን ሳይንቲፊክ ሜካኒዝሞች እጅግ አሳማኝ በሆነ የሶሺዮሎጂና የአንትሮፖሎጂ ሂደቶች በደንብ ያሳያል። ይህን ካሳየ በኋላ ኢትዮጵያ ውስጥ እስልምናና ሙስሊሞች ኢትዮጵያን እንደሰሩት
10 አድርጎ ያልፋል መጨረሻ ላይ። አንድ ማሳያ ኢትዮጵያና ኢትዮጵያዊነት የሰሜን ምርት ከሆነ ኢትዮጵያና ኢትዮጵያዊነት ሰሜን ላይ ነው የሚገደበው። ወይራስ ግን ኢትዮጵያና ኢትዮጵያዊነት የሞላ ኢትዮጵያዊነት የጋራ አስተሳሰብ ከሆነና የጋራ ሀገር ከሆነች የሆነ ኤጀንት ነበረ፣ የሆነ አካል ነበረ ማለት ነው። በየቀጠናው የባህል ትስስርና ኢትዮጵያና ኢትዮጵያዊነትን የሚዘራ የሚፈጥር ማለት ነው። ያ አካል ማን ነው ስንል ሙቭ የሚያደርግ የሚንቀሳቀስ ህዝብ መሆን አለበት፣ ኤጀንት መሆን አለበት። ይህም በኢትዮጵያ ታሪክ ውስጥ ሲያደርግ የነበረው የኢትዮጵያ ሙስሊም ነጋዴዎች ነበሩ። ከአፋር ጨው አምጥተው ከፋ ይወስዳሉ። ከከፋ የሆነ ፕሮዳክት አምጥተው መቀሌ ያመጣሉ። የአፋርን ጨው ጎጃም ይወስዳሉ። የሐረርን እንትን ልብስ አንጥተው ጋምቤላ ይወስዳሉ። ሲሄዱ ገበያ ይመሰርታሉ። ማርኬቶቹን ደግሞ ኢትዮጵያን ሙስሊም አይደሉም የሰሯቸው እንዳይባል አድርገው ስያሜ ሁላ ሰይመውላቸዋል እና አብዱር ረሱል አልዩ አምባ ምናምን እያሉ ማለት ነው። እነዚህ ማርኬቶች ደግሞ የዛሬ ገበያ ማርኬቶች የነገ ሲቲዎች ናቸው። ስለዚህ የከተማ መቆርቆር ቀዳማይ ሂደቶች ነበሩ። ስለዚህ ማርኬቶችን፣ ከተማዎችን እየፈጠሩ ኖዶችን እየፈጠሩ ኢትዮጵያና ኢትዮጵያዊነትን ዘርተዋል፣ ፈጥረዋል ማለት ነው። ይሄ ብቻ አይደለም። አፄ ምኒልክ አሰርት ባደረጉት መልኩ የኢትዮጵያ የኢኮኖሚ ሳንባ ሙስሊሞች ነበሩ። ንግድ ብቻ አይደለም። ንግዱን ሌላው ሳይነግድም ወይ ከተባለ ነጋዴነት ጽዩፍነት ነው፣ መጫኛ ነካሽነት ነው። ስለዚህ እኔም ነግጃለሁ እንዳትል፣ አይ አንተማ መጫኛ ነካሽ እያልክ ነበረ፣ ተጸየፈው ነበር፣ ይነግርክ ያለው እኔ ነበርኩ ትላለህ። እሺ ከንግድ ውጭ ሌላ ማለት ኢኮኖሚ ንግድ ብቻ ነው ወይ እንዳይባል ደግሞ የኢትዮጵያ የፕሮዳክሽን ግብአቶችን የሚያቀርቡት እነሱ ነበሩ። ቀጥቃጩ ነው ማጭዱን፣ ቀጥቃጩ ነው ወገል፣ የእርሻ መሳሪያውን የሚያወርቱት እነሱ ነበሩ። አገር ያስከበርኩት እኔ ነኝ እንዳይል አገር የሚከበረው በመሳሪያ ስለነበር ጦርና ጋሻ የሚሰሩት ሰይፍ የሚሰሩት ቀጥቃጮቹ ነበሩ፣ እስላሞቹ ነበሩ። ባንዲራ የሚሰሩት እንደ ኑረዲን ኢሳ ግጥም ሸማኔ ሆነው ሙስሊሞች ነበሩ። በማንኛውም መንገድ ላይ የህዝብ ታሪክ ስላልተጻፈ ነው እንጂ በኢትዮጵያ ታሪክ የሂስትሪ አጻጻፍ ሂደት ውስጥ የንጉስና የንጉሶች ወይም የንጉስ ከባቢ ባሉ ሊደሮች ታሪክ ስለተጻፈ እንጂ የህዝብ ታሪክ ከተጻፈ ዶሚኔት የሚያደርገው የኢትዮጵያ ሙስሊም ታሪክ ይሆናል ነው። ስለዚህ የኢትዮጵያ ሙስሊሞችን አበርክቶ ከገለጸ በኋላ ሊቨሬጆቻቸውን መደራደሪያ ነጥቦቻቸውን ደግሞ ያቀርባል። ዝም ብለው አይደለም የኖሩት፣ እየተደራደሩ ነው የኖሩት። አክሱም ውስጥ ያለን፣ አድዋ ውስጥ ያለ፣ መቀሌ ውስጥ ያለን ሙስሊም የአፄው ስርዓት ሊያጠፋ ሲል የራያ ሙስሊም ያመጻል። በዚህ ንግድ አያልፍም ይላል። ያንተ ካራባን በዚህ አያልፍም ይላል። ድንበሩን የኢትዮጵያን ድንበር ቦርደር በመቆጣጠር ውስጥ ያለው ኃይል ወደ ውጭም ትንፍሽ እንዳይል ወደ ውስጥም እንዳይገባ ያደርጉታል። ይሄ ብቻ አይደለም። ክርስቲያን ሃይላንድ ኪንግደሙ ከየትኛው መሄድ እንትነኝ ደሴት ነኝ ሲል በዙሪያዎች ብዙ ሙስሊም ሀይቆች አሉ አይደል? እነዚህ ቀጠናዎች ጋር ወይም ከዛም አልፎ ከቱርክ ጋር ከማንም ጋር ግንኙነት ሲፈልግ ዲፕሎማት ሆነው የሚሄዱት ቋንቋውን የሚናገሩ ጽሑፉን የሚጽፉ እስላሞች ነበሩ። ስለዚህ ይሄ አበርክቶ ይገለጻል። ከዛ ቀጥሎ መጽሐፉ የኢትዮጵያ ሙስሊሞች ታሪካዊና አሁናዊ ተግዳሮቶችን ያነሳል። እዚህ ላይ ሳይንሳዊ በሆነ መልኩ ታሪካዊ በደሎች መነሻዎቻቸውን፣ መዳረሻዎቻቸውን በደንብ አድርጎ ይተነትናል። አሁናዊ ተግዳሮቻቸውን በደንብ አድርጎ ይተነትናል። የትናንትና በደል ዛሬ ድረስ የሚረሳ ስላልሆነ ትውስታ አይደለም። ኢትስ ኖት አባውት ትውስታ። ፓዝ ዲፔንደንስ ቲዎሪ የሚባል ነገር አለ በኢኮኖሚክስ። ትናንትና የረገጠ ዛሬም ይረግጣል። ትናንትና የተረገጠ
ዛሬ መርገጥ አትችልም ቢባል እንኳን ረጋጩ እርግጫው ከተረጋጩ ላይ ፋኑ አይለቅም። ስለዚህ እሱም በደንብ አድርጎ የተነተነ የካልቸራል ሄጅሞኒ ትንታኔን በደንብ አድርጎ ይሄዳል፣ ይተነተናል። የታሪክ ልዕልን የበላይነትን ለመፍጠር የታሪክ ልዕልና ወይም ደግሞ የበላይነት ብለው የሚያስቡ ኃይሎች የሚፈጥሯቸውን ትርክቶች በሙሉ በፖለቲካና በሳይንቲፊክ ቲዎሪ በደንብ አድርጎ ያጋለጣል። ይህን ከጨረሰ በኋላ ቀጥሎ የኢትዮጵያ ሙስሊሞችን የውስጥ ድክመት አንድ ምዕራፍ ከፍቶ ደግሞ ከኤሊት ከኢማም እስከ ማእሙም ያለውን በደንብ አድርጎ ይወቅሳል፣ ይተቻል። ብሔርተኝነትን ያነሳል፣ ሴክተራሊዝምን ያነሳል። ሰዓት ይሮባችሁ። ኦኬ ሙቭ እንዲህ ስትሉ የሆነ ኮምፎርት ያልሰጣችሁ ነገር ያለ ይመስለኛል። እንደዛ ነው ራፓፕ እያልኩ ያለሁት። ስለዚህ የኢትዮጵያ ሙስሊሞች ዋና ተግዳሮች፣ አሁናዊ ተግዳሮቶችና ታሪካዊ ተግዳሮቶች የተባሉትን በደንብ አድርጎ ከገለጸ በኋላ ቀጥሎ የኢትዮጵያ ሙስሊም ኡማ የሚባል አለ የለም ብሎ ጥያቄ ያነሳል። ስለዚህ የኢትዮጵያ ሙስሊም ኡማነትን ጥያቄ ውስጥ ከከተተ በኋላ የኢትዮጵያ ሙስሊም በጂኦግራፊ ከፍለዋል። ለመጽሐፍ ፐርፐዝ ዲቴይል መሆን ስለማይችል ሰሜንና ደቡብን በለው ብሎ ይነሳል። ስለዚህ የሰሜን ሙስሊሞች አሁናዊ ቻሌንጆቻቸው፣ ታሪካዊ ቻሌንጆቻቸው ምንድን ናቸው ብሎ የሰሜን ሙስሊሞችን በደንብ አድርጎ ያነግሳል። የሰሜን ሙስሊምን ታሪክ ሲያነሳ ለምንድን ነው የሚነሳው? ሰሜን ማለት የኢትዮጵያ ትናንት ማለት ነው በተጻፈው ታሪክ። ሰሜን ማለት የሰሜን ፖለቲክስ አሳሰብ ወይም ደግሞ እሳቤው ወይም ደግሞ ሴንትራል አይዲያው ኢትዮጵያ መለኮታዊ ናት ብሎ የሚያምን ድንበሮቿን በመለኮታዊ መልኩ የተከለሉ ናቸው ብሎ የሚያምን ኢትዮጵያን የሰሩት ኃይሎችም መለኮታዊ እጆች ናቸው ብሎ የሚያምን ወይም ፈጣሪ የመረጣቸው ኃይሎች ናቸው ብሎ የሚያምን አገሪቱም ከእስራኤል በኋላ የተመረጠች ቅድስት የሆነች አገር ናት ብሎ የሚያምን ሲጸልይም የኢትዮጵያ አምላክ ብሎ የሚጸልይ ወይም ደግሞ የሁለተኛው እስራኤል ብሎ ስለሚያስብ የእስራኤል አምላክ ብሎ የሚጸልይ አስተሳሰብ ያለው ወይም ደግሞ የኪንግደም ኦፍ ሄቨን ወይም ደግሞ የፈጣሪ ኪንግደም ነው ብሎ የሚያምን ኃይል ነው ሰሜን ላይ ያለው ሴንትራል ኤሌመንቱ። እዚህ ውስጥ የዚህ ኃይል ትግል ምንድን ነው የሚሆነው? መጨረሻ ትግሉ ልዕልናውና ከፍታዬ ብሎ የሚያስበው ነገን ሳይሆን ትናንት ነው ብሎ ስለሚያስብ፣ ስለዚህ አይዘር ሪስቶር ማድረግ ነው የሚፈልገው፣ መመለስ ነው የሚፈልገው፣ ወይም ማስጠበቅ ነው የሚፈልገው። ስለዚህ አስጠባቂዎችና ምላሾች የሚፈጥሩት የፖለቲካ ትርምስ ነው ማለት ነው ሰሜን ላይ ዋናው ቻሌንጅ። ለነማን? በተቃራኒው በስቴት ውስጥ ዊዝን ስቴት ፈጥረው ለኖሩ ሙስሊሞች፣ የሰሜን ሙስሊሞች። ስለዚህ በስቴት ውስጥ ዊዝን ስቴት የፈጠሩትን የወሎ ሙስሊም ዳይናስቲዎች፣ የጎጃም የጎንደር ያሉ ሙስሊም ፖኬት ውስጥ ያሉ ሙስሊም ቀጠናዎች ማጥናት ያስፈልጋል ማለት ነው። ኢሚዲየት ዳንጀራቸው ትናንትን የሚጠቅስ ሪስቶር ማድረግ ወይም ደግሞ ማስጠበቅ የሚፈልግ የታሪክ ጠባቂ የሆነ ኃይል ነው ማለት ነው እነዚህ ስጋት። ስለዚህ እነዚህ ኃይሎች የሚጋፈጡት ፊት ለፊት የሚገጥሙት ከዚህ ኃይል ጋር ነው ማለት ነው። በዲሞግራፊ አናሳ ናቸው። በትልቅ ስቴት ውስጥ ማይኖሪቲ ስቴት ወይም ደግሞ ንዑስ ስቴት እየሆኑ የመጡ ናቸው። ከትልቁ ስቴት ጋር የነበራቸው መስተጋብር ኢንካውንተሩ የተለየ የሆነ ታክቲካልና ስትራቴጂ የነበረው ነው። ስለዚህ እነዚህ የሰሜን ሙስሊሞች ተቀዳሚ ስጋታቸው የትኛው ነው የሚለየውን መለየት፣
አደጋው ከየት በኩል ይመጣል የሚለውን መለየት ያንን ዲቴል አናላይሲስ። ሁለተኛው የደቡብ ሙስሊሞች ነው። የደቡብ ሙስሊሞችን ለብቻ መመልከቱ አስፈላጊ ይሆናል። ልክ እንደ ሰሜኑ ሙስሊም በጠቅላላ በአንድ ቅርጫት ውስጥ አስገብቶ የኢትዮጵያ ሙስሊም ብሎ ለሙሉ እግር ታሞ ከሆነ ለሙሉ ሰውነት የሚሆን መድኃኒት አይሰጥም። በተለየ መልኩ እግሩን ትሪት የሚያደርግ መድኃኒት ያስፈልጋል። ስለዚህ የኢትዮጵያ ሙስሊሞች አንዱ ችግራችን እጅ ታሞ ከሆነ ለሙሉ ሰውነታችን የሚሆን መድኃኒት እንሰጣለን። ወይ ራስ ሌላውን እንትን የሚያበላሽ ምናልባት ጉበታችንን የሚያጠፋ ወይም ኩላሊታችንን ፌል የሚያደርግ መድኃኒት ማለት ነው። ያ እንዳይሆን ነው መከፋፈል የሚያስፈልገው። ጂኦግራፊካሊ መረዳት ያስፈልጋል። የኢትዮጵያ ሙስሊም በጂኦግራፊና በስፔስ ታይም ኤንድ ስፔስ ለይቶ መረዳት ያስፈልጋል። ይሄ ስንሆን መድኃኒቱን እናገኘዋለን። የቱ ጋር ነው የታመመው? ለዛ ለታመመው የተለየ ክትባት ያስፈልገዋል ማለት ነው። ስለዚህ የኢትዮጵያ ሰሜን ሙስሊሙን በደንብ ይተነትናል መጽሐፉ። አንድ ምዕራፍ አለው። ሌላኛው ምዕራፍ ደግሞ የደቡብ ሙስሊም ነው። የደቡብ ሙስሊም በታሪኩ ራሱን የቻለው ትልልቅ ዳይናስቲዎች የነበሩት ሙስሊም ዳይናስቲዎች የነበሩት ስቴት ዊዝን ስቴት የመሆን እድሉ በጣም ጠባብ በሆነ ይልቅ ስቴት ራሱ ፈጥሮ ይልቅ ግጭቱም አውትሳይድ ኦፍ ከነሱ አስተሳሰብ ውጭ ካለው ከክርስቲያኑ ሃይላንድ ኪንግደም ብቻ ጋር ብቻ ሳይሆን በራስም ያለ ኮንፍሮንቴሽን ያለበት በኋላም ከብዙ ትግል መዳከም በኋላ በኦሮሞ ሙቭመንት እየተዋጠ የመጣ ኃይል ነው። ስለዚህ ይሄ ታሪክ ለብቻው ነው የሚጠናው። በዚህ ታሪክ ውስጥ የምንማራቸው ነገሮች ስለሚኖሩ ታሪካዊ ቻሌንጆቻቸው ምንድን ነው የሚለውን በስሱ ለማየት ተሞክሯል። አሁናዊ ቻሌንጆቻቸው የሚለውን ትንሽ ሰፋ ባለ መልኩ ለማየት ተሞክሯል። የደቡቡ ሙስሊም ኢሚዲየት ቻሌንጅ የሰሜኑ ኦርቶዶክስ አይደለም። በዲሞግራፊ የሳሳ ነው፣ በታሪክ የሳሳ ነው፣ በፓወር የሳሳ ነው። የኦርቶዶክሱ ደቡብ ላይ የደቡብ ሙስሊም የደቡብ ስል ኢትዮጵያ ያለበት ከፍየው ነው። ሶማሌው ሊሆን ይችላል፣ አፋሩ፣ ኦሮሞ ዋቴቨር በደቡብ ያለው ማለት ነው። ስለዚህ ፖቴንሻል ስጋታቸው ከምን ይመጣል? አዲስ ፓወርን ክሌም እያደረገ ከሚመጣ ኃይል ይመጣል ማለት ነው ስጋታቸው። ለደቡብ ሙስሊም ተጨባጭ የሆነ አክቹዋል የሆነ ስጋታቸው ከፕሮቴስታንቱ ሙቭመንት ጋር የሚገናኝ ይሆናል ማለት ነው። ስለዚህ ፕሮቴስታንቲኒዝምን ማጥናት ያስፈልጋል። ደቡብ ላይ ትናንት ሙሉ በሙሉ ሙስሊም ዳይናስቲ የነበሩ ቀጠናዎች አሁን ሙሉ በሙሉ ፕሮቴስታንት ቀጠና ሆነዋል። ወይም ደቡብ ላይ ልሙጥ ፕሮቴስታንት ሪጅኖች ተፈጥረዋል። ልሙጥ ቅልቅል የሌለባቸው ወይም ሙስሊሞች ካሉ ለዛን 1% 2% የሆኑባቸው ቀጠናዎች ተፈጥረዋል። ይህ ምን ማለት ነው? ራሱን የቻለ ትንተና ይፈልጋል። ስለዚህ ያንን በደንብ ካየ በኋላ ቀጣዩ መጽሐፉ ስለምን ያጠናል? አሁን ኢትዮጵያ ሙስሊም ምን እድሎች አሉት የሚለውን ኦፖርቹኒቲዎችን ያጠናል። እሱን ኦፖርቹኒቲ እንዳልኩሽ እኔ መጽሐፉ ለቀጣይ ለእያንዳንዱ ምዕራፍ መነሻ ጥናት ለሚያጠኑ ሰዎች መነሻ ነው የማቀርበው። ያንን ካየ በኋላ ፋይናሊ ዘ ዌይ አውት መንገዱ ምንድን ነው፣ ሮድማፑ፣ ስትራቴጂው፣ ጥቁምታ ያቀርባል። ስለዚህ በዚህ መልኩ የተቀናጀ ወይም ደግሞ የተዋቀረ መጽሐፍ ነው። መጽሐፉ እንዳልኩሽ ትርክትን መቀየር፣ ኢትዮጵያዊነትን የኢትዮጵያ ሙስሊሞችን ኢትዮጵያዊነት አሰርት ማድረግ ብቻ ሳይሆን የኢትዮጵያ ጅምሮች መሆኑን ማረጋገጥ፣ የኢትዮጵያ የበላይነታቸውን ወይም ነው የኢትዮጵያ ባለቤትነታቸውን ማስረገጥ፣ የኢትዮጵያ ባለቤትነታቸውን
ረስተውትም ከሆነ ማስታወስ። ከዛ አልፎ በቀጣይ ደግሞ የሚና የዲሞግራፊ ብዙ የሚና ማይኖሪቲ የመሆን ታሪካቸውን መቀየር። ለዚህም ነው በብዙ በታሪክ የምንኮራባቸው አሉን የምንልባቸው የከፍታ ታሪኮች እየተሸረሸሩ መምጣቱን ማርዳትም ደግሞ አንድ ነገር ነው። ለምሳሌ በኢትዮጵያ ውስጥ ሙስሊሙ ከ50% ነው በላይ ነው ይላል የኛ ህዝብ። ቆጥረሃል ወይ ስትዩ አልቆጠረም። ለመቁጠር አስበህና ነይተህ ተዘጋጅተህ ታውቃለህ ወይ ስትዩ አያደርግም። እሺ ካልቆጠርክ የቆጠረን ማመን ግዴታ ይሆንብሃል ብለህ ስትነሺ እሺ በ2007 35% ወይም 34% ነበርኩ ይላል። የሀገሪቱ ሲሶ ነኝ ስቲል ኢዝ ጉድ ይላል። ኦኬ 1984 ላይ 7% እስከ 10% የነበረ ፕሮቴስታንት 1960ዎቹ ላይ ከ1% በታች የነበረ ፕሮቴስታንት 2007 ላይ 18% ሆኖ የሀገሪቱ አሁን ደግሞ በሚሰሩ የሰርቬ ጥናቶች 27.7% ደርሷል። አንተ ደግሞ ከ33% ወርደህ 29%፣ 29.8%፣ 29.2% ደርሰሃል። ስለዚህ ኢትዮጵያ ውስጥ ጀማሪ ነኝ ብትልም ወይም ሁለተኛ የገባሁት ነኝ ብትልም 1400 ዓመት ብቻ እንኳን ያመንክበትን እንኳን ብትቀበል 1400 ዓመት ቆይተህ 60 ዓመት በኢትዮጵያ ውስጥ ከቆየው ኃይል ጋር በቁጥር እኩል ነህ ብሎ ማርዳት ያስፈልጋል፣ ማስደንገጥ ያስፈልጋል እንዲነቃ። ስለዚህ መጽሐፉ ኢሊት ነኝ፣ የኢትዮጵያ ሙስሊም አዋቂ ነኝ፣ ምሁር ነኝ፣ ተንታኝ ነኝ ብሎ አኩርፎ በየቤቱ ተቀምጦ ለራሱ የተለየ ክብር ለሚሰጥ ወይራስ ቲክቶክ ሲሰማ ለሚውል የኢትዮጵያ ሙስሊም ኢሊት እንደ መርፌ ነው ሼክ ማድረግ አለብኝ። ስለዚህ ያ ኢሊት ሼክ እንዲሆን ነው ለኢትዮጵያ ሙስሊሞች ኢሊቶች ነው አብዛኛው የተሰራው። ሶ የመጽሐፉ ስርጭት ምን እንደሆን ፈልጋል? ቱ ቢ ፍራንክ የኢትዮጵያ ሙስሊሞች ኢሊት ነኝ ወይም ደግሞ ልሂቅ ነኝ ሰለሰላለሁ የሚለው ኃይል ቻሌንጅ ነው ያቀረብኩት። አይ ቲንክ ይህ ስራ በብዙ ተፈትኖ ያልበቃ ግን በምን ቤት አንድ አይና ብርቅ ነው እንደሚባለው አንድ አይና ብርቅ ሆነን ኢትዮጵያ ሙስሊም ፊት የሰጠን ራሳችን እንደ ልሂቅ የምንቆጥር ኃይሎች የእናንተ ልሂቅነት የቱ ጋ ነው ብሎ መጠየቅ ነው የፈለገው መጽሐፉ። ስለዚህ እነዚህ ልሂቃኖች በደንብ ይተቻቸዋል፣ ከመሻይኽ እስከ ኡስታዝ ተምሬያለሁ ከሚል እስከ ምናምን። ይሄ መጽሐፍ በዋናነት ለነሱ ተደራሽ እንዲሆን ነው የፈለኩት። ከኔ የሚጠበቀው አንድ ግለሰብ ነኝ እኔ፣ ተቋም አይደለሁም፣ ግለሰብ ነኝ። የተለየ ትምህርት የለኝም ከነሱ የተለየ ልምድ የለኝም፣ ከነሱ የተለየ ንባብም የለኝም። ግን ለሁሉም አሳይመንት መስጠት ፈለኩ። ስለዚህ ምንድነው ያሰብኩት? ይሄ መጽሐፍ ለኢትዮጵያ ሙስሊም ልሂቃኖችና ለተቋማቶች ከተሰራጨ በቂ ነው። አንደኛ ደግሞ የኢትዮጵያ ሙስሊም ስትራቴጂዎችም ስላሉበት ለኤክስተርናል ኃይል መድረስም የለበትም ብዬ ስለማመን አንዴ። ሁለተኛው ደግሞ ለወትሮ የማይሰራ ሁልጊዜ የሚሰሩ ኃይሎችን በሙሉ እኔ ጉድ ሙስሊም ነኝ ብሎ የሚያስብ በየትኛውም ጊዜ
የማንም መጠቀሚያ የሆነ ፓርት አለ። ሁልጊዜ የኢትዮጵያ ሙስሊሞችን እንቅስቃሴ ከውስጥ ትግል ከፍ እንዲል የማይፈልግ ከርሞ ጥጃነት ትንሽ ከፍ ሲል ድራግ አድርጎ ውስጥ ትግል ውስጥ ሁልጊዜ መክተት የሚፈልግ ሊያቢሊቲ የሆነ ትንሽም ቢሆን እሴት የማይጨምር በውስጥ ትግል ውስጥ ሊያደክመን አቅማችን ሊያሳጣን ሊያስረጀን የሚፈልግ ኃይል አለ። ያ ኃይል መጽሐፉ ቢደርሰውም ባይደርሰውም አይጠቀሙም። ምክንያቱም ሴንትራል እሳቤው አጌንስት ኦፍ ፕሮግሬሲቭነስ ስለሆነ ተራማጅ አይደለም። ፕሮግሬሲቭ ናቸው ብሎ ላሰባቸው ኃይሎች ያለው ጥላቻ ዊዝደሙን ስለቀማው ማንም እንደፈለገ እንደ ብሪቅ የሚያንጠለጥለው ስለሆነ ይህ ኃይል ቢደርሰውም ጥቅም ስለሌለው መጽሐፉ እዚህ ኃይል ጋር እንዲደርስም አልፈልግም። ቢደርሰውም ስለማይጠቀምበት። ስለዚህ የመጽሐፉ ስርጭት በተቻለ መጠን ለጥቂት ሰዎች ወይም ለጥቂት ኃይሎች ብቻ ደርሶ ቢያቆም ደስ ይለኛል፣ ፐርሰናሊ ማለት ነው። ኮሚቴው ምን እየወሰደ ነው? ነው መሰራጨት አለበት እያለ ነው። እስካሁን ባለ ሁኔታ ነው መሰራጨት የለበትም። 1000 ኮፒ ከታተመና ለ1000 ፖቴንሻሊ ለኢትዮጵያ ሙስሊም ይጠቅማሉ ተብሎ ወይም ደግሞ የመጥቀም ፍላጎት ካላቸው፣ ጉጉቱ ካላቸው፣ ወገንተኝነት ካላቸው፣ መቆርቆሩ ላላቸው ሰዎች ከደረሰ ዛት ሲነፍ ነው እያልኩ ያለሁት። ብዙ አምቢሽየስ አይደለሁም እኔ ማለት ዱንያ ሐለቷን መልኳንና ቅርጿን ባህሯን አትቀይርም። የተሟላ ነገር አይደለም የሚመጣው። ለምሳሌ 1966 ላይ ወደ 13 ጥያቄዎች ናቸው የተጠየቁት። የተመለሱ ጥያቄዎች ጥቂቶች ናቸው። ቀዱ ለትውልድ ተሸጋግሯል። ደግሞ ትውልድ ያን ያነሳ ይጠይቃል። አሁን የተነሱ ጥያቄዎችም በዚህ ጊዜ በዚህ ሙሉ ይመለሳሉ የሚል እምነት አይኖረኝም፣ ሊኖርም አይችልም። ለትውልድ ይንከባለላሉ። ትውልድ በሱ የሱ ዘመንን እና ሁኔታ የፖለቲካ ሁኔታ የሱ ዘመን የሚፈጥራቸው ጥያቄዎች እንዳሉ ነው። ከትናንት ትውልድ የሚወርሳቸው ጥያቄዎችም ይኖራሉ። ስለዚህ እነዚህ ጥያቄዎች ይቀጥላሉ። የኢትዮጵያ ሙስሊሞችን በዚህ ሂደት ውስጥ አንድ ማመስገን እንፈልገው ለረጅም ዘመን እንደ ኢትዮጵያ ሙስሊሞች ምንድነው የምረብሹት? ምንድነው ሁልጊዜ ብሶት የምታወሩት? እስኪ ጥያቄያችሁ ምንድነው ተብሎ ቢጠየቅ አሁን ቅድም ያልኩሽ ኢሊት የባለፉትም ኢሊት የዛኛውም ወገን የዚህኛውም ወገን የሁሉም ወገን ኢሊት የኢትዮጵያ ሙስሊሞችን የሚወክል መሰረታዊ የሆነ ጥያቄ አዘጋጅቶ ሰንዶ አላስቀመጠም ነበር። ይህ ጋፕ 2008-2007 ላይ በጣም ሲያብሰለስል ነበር። እኔ ጣሊያን ሀገር እንደነበርኩ ድምጻችን ሰማው ሲንቀሳቀሱ የነበሩ በአሜሪካ በአውሮፓ እና አይ ቲንክ አሜሪካ እና አውሮፓ ከነበሩ ልጆች ጋር ይህን ጥያቄ ያነሳን። ኦኬ ያኔ የኢህአዴግ ዘመን ነው፣ ገና ብልጽግና ማነው እና አብይ መንግስት አልመጣም። መንግስት በዚህ የሚቀጥል ከሆነ የሚወድቅ ይመስላል። የሆነ ነገር መፈጠሩ አይቀርም። ሀገራዊ ጉዳዩ መቀየሩ አይቀርም። የሚታዩ ነገሮች ስለነበሩ እንደው መንግስት የኢትዮጵያ ሙስሊሞች ጥያቄ ምንድነው ብንባል የተደራጀ የተሰነደ ሪሰርች የሆነ ጥያቄ አለ ነው ወይ ብለን አነሳ። 2 ዓመት ዲስከስ አደረግን እነዛን ጥያቄዎች ለመፍጠር። በወቅቱ የነበረ የተሰነደ የተደራጀ ጥያቄ አልነበረንም። ብዙዎቹ ጥያቄዎች እንደ እንትን ዝም ብለን ማስቀመጥን መጀመሪያ ወሰድን። ብሬንስቶርም እያደረግን ዝም ብለን መጽሐፍ ከዛ የእያንዳንዶቹን ጥያቄዎች ፈተሽ ናቸው። በወቅቱ የሚገርምሽ ነገር አብዛኞቹ ጥያቄዎች የኢትዮጵያ ሙስሊሞች የተሰጣቸውን እድል ባለመጠቀም በስንፍና በዳተኝነት ሀገሪቱ የኔም ናት በሚል ስነልቦና ሙሉ ባለመሆን ያላደረጓቸው እንጂ የተከለከሏቸው የተነፈጓቸው ጥያቄዎች በጣም ጥቂት ነው ያገኘናቸው። ብዙዎቹ ጥያቄዎች
ብሬንስቶርም የተደረጉ ጥያቄዎች አብዛኞቹ ሙስሊሙ ሊሰራቸው የሚችል ሞክሯቸው የተከለከላቸው አይደሉም። ስለዚህ መነሻ የሚሆን ሐሳብ ጻፍን። ተመጣ ኢትዮጵያ ውስጥ እኔ መጣሁኝ፣ ሌሎችም ባሉበት ሆኑ። መንግስት ተቀየረ ምናምን። ይሄ ናሽናል ዳያሎግ አጀንዳ ሲነሳ ይሄ ነገር ይስተካከል፣ ይሄ ነገር ይሰራ ተባለ። ኮሚቴ ተዋቀረ፣ ልጆች ተዘጋጁ፣ ጎበዝ ልጆች ተዘጋጁ፣ ሴቶች ናቸው ሰሩት። የኛ መነሻ አለ፣ የራሳቸው መነሻ አድርገው ተሰራ። ስለዚህ ጥያቄዎቹ በሰነድ ተሰንደው በሐሳብ ተደግፈው ተሰንደው መጡ ማለት ነው። ቢግ ሙቭ ማይዘወይ ትልቅ ሙቭ ነው። እነዚህ ጥያቄዎች በናሽናል ዲያሎጉ ስትራቴጂክ በሆነ ተሳትፎ ተነስተዋል። ኦልሞስት የኢትዮጵያ ሙስሊም ጥያቄዎች ናቸው ተብለው በሰነዱ የቀረቡ ጥያቄዎች በሙሉ ለናሽናል ዲያሎጉ በሁሉም መድረኮች ላይ ተካተው ዋና ጥያቄ ሆነው ሄደዋል። ይህ ትልቅ ስኬት ነው። ባይዘወይ መጅሊሱ የሚመሰገንበት፣ ይህን ባስተባበሩ ሰዎች የሚመሰገኑበት፣ ከዚህ ጀርባ ጥቂት ቢሆን ድርሻ ያላቸው ሰዎች በሙሉ ሚስተር ኤክስ ሚስተር ዋይ ያለም የሚመሰገኑበት፣ ክሬዲት ለአንዱ አካል መስጠት ምናምን ይኖራል። ኢትስ ኖርማል። ባይዘወይ ጥያቄዎቹ መጠየቃቸው ነው ቁም ነገሩ። እነዚህ ጥያቄዎች ሶፋር ሻሎ በሆነ የ5 ዓመት ጥናት ብቻ ወይም የ2 ዓመት ጥናት ወይም የ1 ዓመት ጥናት የተገኙ ናቸው። እነዚህ ጥያቄዎች ከነዚህ ደግሞ ሰፋ ያለ ጥያቄ የኢትዮጵያ ሙስሊም የጥናትና የምርምር ተቋም አደራጅቶ የኢትዮጵያ ሙስሊሞችን በተመለከተ የሚያጠና ተቋም አስቀምጦ አደራጅቶ በሪሶርስም በእቅድ ከመራ ደግሞ በጣም ሲሪየስ የሆኑ ጥያቄዎች ይወጣሉ። ጅምሩ ጥሩ ነው። እነዚህ ጥያቄዎች ግን በዛ መልኩ መመራት ከተቻለ የተሻለ ኢትዮጵያ ሙስሊሞችን ማሻገር የሚችሉ ጥያቄዎች ይቀርባሉ። አንዳንዴ መበደልሽን አታውቂውም፣ የቱ ጋር እንደተበደልሽም አታውቂውም። መስከን፣ መመራመር፣ ማሰብ ይፈልጋል። ይሄን ለማድረግ ምንድነው እነዚህ ጥያቄዎች ቀርበዋል። ጥያቄዎቹ ሊፈቱ ይችላሉ፣ ላይፈቱ ይችላሉ። ግን አንድ ሂስቶሪካል ሙቭመንት ነው፣ አንድ ታሪካዊ እንቅስቃሴ ነው። እነዚህ ጥያቄዎች ቢመለሱ ሰየው ነው። ባይመለሱ ግን ኢትዮጵያ ሙስሊም ለሚያደርጋቸው ትግሎች ሩት ኮዞች ይሆናሉ። ዲሞክራት በሆነ መንገድ የሀገሪቱ በፈጠረችው መድረክ ላይ እነዚህ ጥያቄዎችን አቅርቤያለሁ፣ ጥያቄዎች አልተሰሙኝም ብሎ ቀጣዩን ፌዝ ይሄዳል ማለት ነው። ስለዚህ መነሻ ነገሮች አሉት ማለት ነው። አይ ቲንክ ይሄ ትልቅ እድል ይመስለኛል። የኢትዮጵያ ሙስሊሞችን ጥያቄዎች በሙሉ ተደራጅቶ ሙስሊም እንዳይጠይቅ፣ ጥያቄ እንዳያነሳ፣ ጥያቄ የሚያነሳ ኃይል ካለ ጸረ ስቴት ነው ብሎ ከሚያስብ ሪጅም ኢትዮጵያ ሙስሊሞችን ጥያቄ እንዲያነሱ የሚወተውት ኢንተርቴን የሚያደርግ ሪጅም መፈጠሩ አንድ ትልቅ ሙቭመንት ነው ብዬ አስባለሁ።